ሰይጣን አንተን ጎትቶ ማስቀረት ሲያቀተው ገፍትሮ ይጥላል ወደፊት። ማልስማማበት ፓርት ከዜሮ ጀምር ትነሳለህ እስከሰራህ ድረስ ትመጣለህ፣ ግን ግዴታ ዜሮ መግባት የለብህ የሚለው ኮንሰፕት ነው። ደስ ይላል። ምን እስር ቤት ማለት እንደዚህ እንደምታስበው አይነት ኤክስፒሪየንስ አይደለም በእውነት። ነገር ትሪም ተበልቶ አልተነሳም ብሏል። ምን ይርክት ሳርለ ሌላ ብዙ ሰው ይጠይቃል ብዬ ማስበው እስር ቤት የመጀመሪያ ቀን ስትገባ ምን ይመስል ነበር? የሻማ ሰታል ወይ ዘፍናል? ሰላም፣ እንኳን ወደ ነጋዴው ፖድካስት በሰላም መጣችሁ። የዛሬው እንግዳችን ለብዙ ነጋዴዎች፣ ለብዙ ወጣቶች ትልቅ ትምህርት የሚሆን እንግዳ ነው። ላለፉት 6 ዓመት በሶሻል ሚዲያ ዓለም ላይ ትላልቅ የሚባሉ ስራዎችን ሲሰራ ቆይቷል። እሱ ብቻ አይደለም፣ ትላልቅ የሚባሉ ውጣ ውረዶችን አልፎ ዛሬ ከኛ ጋር ይገኛል። ብዙ ትምህርቶችን ታገኙበታላችሁ ብዬ አስባለሁ። ተከታተሉ። ሙሴ ሰለሞን እንኳን ደህና መጣ። እንኳን ደህና ቆያችሁ። ዌልካም ወልስቴ። በጣም አሪፍ። ይሄ ፖድካስት በንግድ ዙሪያ ላይ ከንግድም አልፎ ትላልቅ የሚባሉ በሶሻል ሚዲያ ዓለሙ ላይ ከዛም አልፎ ደግሞ በተለያዩ ኢንዱስትሪ ላይ ቶፕ የሚባሉ ኢንፍሉዌንሻል የሚባሉ ሰዎችን አምጥተን ልምዳቸውን ከዛም አልፎ ደግሞ ያሳለፉትን ፕሮሰስ የሚያስረዱ ፖድካስት ነው። እኔና ኃይለአብ ነን ሆስት የምናደርገው። ኃይለአብ ሰጀስት አድርጎክ ካልመጣ በግር በፈረስ አፈላልገን ነው የመጣው። አመሰግናለሁ። እንድታውቁት ፈልጋለሁ። በግር በፈረስ ነው የመጀመሪያ ገስታችንን አፈላልገን የመጣው። አይ የመጀመሪያ ገስታችሁ ነኝ። አዎ ታዲያ ፕሌዠር ነው። ያ ስለመጣው በጣም እናመሰግናለን። እኔም በጣም ደስ ብሎኛል ስለመጣው። ያ በጣም አሪፍ። ኦልሬዲ ላለፉት 6 ዓመት አይደለ? አዎ ሶሻል ሚዲያ ላይ በጣም አሪፍ። ምን ይመስል ነበር ያ 6 ዓመት? አንተ ራስህን ለሰው ይሄን 6 ዓመት ወይም ደግሞ ይሄን ጉዞ ተናገር ብትለው ምን ይመስል ነበር? ቢያንስ ደስ የሚልም አለው ከባድም ጊዜ ነበረው። ያው ደስ የሚለው ነገር አዲስ ነገር ነው የመጣው። ምክንያቱም ከኮቪድ በኋላ ነው ቲክቶክ በደንብ እየታወቀ የመጣው ሰው ጋር በደንብ እንትን ማለት የጀመረውና እንደ ጀማሪዎችም በቃ መጀመሪያ አካባቢ የነበርነው ኮንተንት ክሬተሮች ነበርን። ከዛ ይሄ አዲስ ነገር ነው ኤክስፕሎር የምናደርገው ከሰው ጋር። ስፔሻሊ ደግሞ ይሄ እኛ ሀገር አዲስ ነገሮች ሲመጡ ብዙ ጊዜ ባክላ እንትን አለው ከሰው ጥሩ ነገር ላይኖረው ይችላል። ጥሩ አካባቢ መጀመሪያ ላይ የነበረው ፊድባክ እና አሁን ላይ ያለው ፊድባክ አንድ አይደለም። ፐርሰናል ደግሞ ደኔም ጉዞ አንዳንድ ጊዜ የምትደክምበት ዝቅ የምትልበት አለ። አንዳንድ ደግሞ I had my highs እዚህ ስራ ላይ ግን ደስ ይላል። በአጠቃላይ ፕሮሰሱን አሁን እንደኔ አይነት ሰው ፕሮሰሱ ደስ ይለኛል። እኔ ሁልጊዜ ትሬንድ ሆነ አትቀጥልም። ኦር ሁልጊዜ አንተ ትልቅ አትሆንም። የሆነ ከፍ ይላል፣ የሆነ ጊዜ ዝቅ የምትልበት ነገር አለው። ህይወት ላይ ብዙ ዳይሬክት የሆነ ኢምፓክት ይኖረዋል። ከሰዎች ጋር ብዙ ያገናኛል። ሰው ጋር ያለው ይሄ አቀባበሉ፣ ሰው ከሰው የሚኖረው ፊድባክ ብቻ በአጠቃላይ ደስ የሚል ጎዳና አለው። እና ደግሞ ሁሉ ነገር ሁሉ ጊዜ ጥሩ ሆኖ አይቀጥልም። የሚከብድም ነገር አለው። በሶሻል ሚዲያ ምክንያት ፐርሰናል ህይወት አፌክት ሊደረግ ይችላል። የምታገኛቸው ጥቅሞች አሉ። ብቻ ሃይዝ ኤንድ ሎውዝ ሁሉ ጊዜ ያለ ነገር ነው። ግን እንደኔ በጣም ደስ የሚል ስራ ላይ ነው ያለሁት ብዬ አስባለሁ። ከዚህ ፕሮሰሱን ከወደድከው ይሄ የምታሳልፍበትን ነገር የምትወደው ከሆነ ደስ ይላል። ደስ የሚል ነገር ስትሰራ ደግሞ እንደ ስራ አይደለም የምትሰራው። ብዙ ጊዜ የመጀመሪያ ቪዲዮን ታስታውሳለህ? አዎ አስታውሳለሁ። ስለ እንትን ነበር የሰራሁት፣ ስለ ሲል ቲም የአሜሪካ እንትን አለ ዲቪዥን ፎርስ፣ እንደ ስፔሻል ፎርስ ሆኖ ዲቪዥን አለው እና የአሜሪካ ሲል ቲም ነበር የሰራሁት እና እንትን ነው ዶኪ ሲሪየስ በጣም አይ ነበር እና የሆነ ዶኪ ሲሪየስ ላይ እንትን የአሜሪካ ሲል ቲም ኦልሞስት 75% አካባቢ የሚሆኑ ዲቮርስድ ናቸው። ዲቮርስድ የሚሆኑበት ምክንያት ምናምን ብሎ ረጅም እንትን ነበርና እሱን ነበር የሰራሁት የመጀመሪያ ቪዲዮ። ስንት ደቂቃ ነበር? አረ ትንሽ ነበር፣ በጣም ትንሽ ደቂቃ ነበርና 70 ምናምን ላይ ካግኝተው በቃ እኔ እንደዛ ቀድ 70 ላይ የመጀመሪያ ቪዲዮ 70 ላይ እኮ በጣም ብዙ ነው። ብዙ ኮንተንት ስጀምር ትልቁ ፎሎወር የነበረው ኢትዮጵያ ውስጥ 10,000 9,000 ምናምን ነበር። ማን ነበሩ? ቶማስ ቢቦይ ቶሚ ቀሱ ነው 7,000 ምናምን ነበር እንጂ አንተ ስትጀምር ማለት እኔ ስጀምር ያው አቢሲኒያ ቫይን ይታወቃሉ። ዩቲዩብ ምናምን ነበር በመጀመሪያ የሰሩበት እሱን በቃ እኔም አስተውሰው እሱ ሲል ቲም እኮ እንዴት አሁን ባይዘው በጣም ብዙ ሰው እንደ ችግር የሚቆጥረው ማለፍ የሚከብደው ችግሩ ካሜራውን ከፍቶ ሪከርድ መንካቱ ነው። እንዴት እሱን ኮንፊደንስ አገኘ? እኔ እንትን አይደለም ፌመስ ሆናለሁ ብዬ አስቤ አላውቅም። ከድሮ ጀምሮ ይሄ
ያን ያህል ፌመስ የመሆን ሶሻል ሚዲያ ላይ መስራት ሀሳብ ኖሮኝ አያውቅም። ግን 12 የነበርኩኝ ነው ኮሮና የመጣው ነው። ኦኬ ሶ ተዘጋ እንትን ከዛ ቲክቶክ የሚባል ነገር መጣ። እኔ ዩቲዩብ ምናምን ብዙ አላይም። በቃ ላይ የምችለው ይሄ እንዳልኩ እንደዚህ አይነት ነገሮች ምናምንና ከዛ ጀለስ አለ ጓደኛ አለ ጎረቤትና እሱ ደግሞ እንደዚህ አይነት ነገር ለጎበዝ ነው ቲክቶክ እንትን ይላልና እሱ ማውራ ይሄ ፋን ፋክት ነው ነግሯል። የራንደም ፋክት አለ እንደዚህ አይነት ሰው ነበር። ከዛ ለምን ይሄን ነገር ቲክቶክ ላይ አታመጣው ምናምን ሲለኝ ቲክቶክ የሚያየት ፍላጎት የለኝም። ባክ ኤንድ ፎርስ ከሱ ጋር ነበር ሶ ጀምራለሁ እና እንደቀልድ ነው የሆነ ቀን ምናምን ነበረ ስልኬት እዚህ ላይ በሱ ጀምሮ እንትን አለ ስሙን ጥራው እስኪ አመስግነው በዛው ዮሐንስ ክበር ዮሐንስ ክበር ነው። ዮሐንስ ክበር እንግዲህ ስምን ሰምታል። ዮሐንስ ክበር እንግዲህ ክበርልን። በጣም አሪፍ በጣም ደስ ይላል። ከመጀመሪያ በፊት የነበረው ፕሮሰስ ምን ይመስል ነበር? ያንን ቪዲዮ ፖስት ከማድረግ በፊት ስትሰራው ኦልሬዲ ይታያል ብለህ ስለማታስብ ምን ይመስል ነበር ያ ፕሮሰስ? እንዳልኩ ይሄ የመስራት እንደዛ ፊልም ይሄ እዛ ጋር ደርሳለሁ ብዬ አይደለም እንትን ያልኩት። በቃ የሆነ አዲስ ፕላትፎርም መጣ why won't we try this ተባባልን። አላህ ከጓደኞች ጋር ሆነ እንትን የምትለው ለምሳሌ ከጓደኞች ጋር ሆነ ዛሬ የሆነ ኳስ ትራያል እንሂድ እንትን ምን መላያ ከሄደ ነው ብለህ ተነስተህ ብትሄደው ኦር እንትን ቦታ የሆነ ነገር ተጀምሯል ብለህ እንደዛ ነው የጀመርነው። በቃ ይሄ ለምን ይሄን ነገር አልጀምረው ብለን ጀመርኩት። እሱ ተቀባይነት አገኘ። ተቀባይነት 70 ላይክ እንደምታስቡት ትንሽ አይደለም በእውነት በጣም በዛን ሰዓት 70 ላይክ ማለት በጣም ትልቅ ነበር። ከዛ እሱ እንትን አለ የማታውቁት ነገሮች ምናምን ጀመርኩ። አሁን ላይ ዜና ነው ፎከስ አድርጌ የምሰራው። ድሮ ግን ምንድነው ስለዚህ ነገሮች ማታውቁ እንደውም ራንደም ፋክት ነበር መሰለኝ። ራንደም ፋክት ስለ ኮካ ማታውቁት 5 ነገሮች ምናምን ነበር እንትን ነው። እኔ በደንብ አውቀዋለሁ። ብቻ እንደዛ ነበርና ያው እሱን አንድ ሰራው 2 ሰራው ምናምን በቃ ስትጀምር ደግሞ የሙድ ይያዝባል። ትዛን እንዳልኩ 12 ነበርኩና አልተፈተንም እኛ እንትን ፈተና ማትሪክ አልተፈተንም ነበርና ሶስት የሃይ ስኩል እንትን ላይ ነበር ምናምን ከዛ አንድ ሰው ያገኘዋል ቪዲዮ ሆን ለአንዱ ሼር ያደርጋል። እሱ ፕሮሰስ ነበረው። ከትምህርት ቤትም ውጪ የማውቃቸው ጓደኞች ምናምን በቃ ይሄ መጀመሪያ እንደመጀመሪያ ሲሆን እንትን ይኖራል። ቲክቶክ ላይ አየሁ ምናምን የሚባል ጨዋታ ይጀምራል። እሱ ነገር አሁን አየሁ ብትባል ግን የዛኔ እንትን ነበረው ለማሸማቀቅ የሚሞክር ነበር ሰው እንዴ እኔ ስክሪንሾት እያወራህ ምናምን አሁንም ድረስ ታቆሙ ፋኒ ፌስ ይወጣዋል እና እሱን ስክሪንሾት አድርገህ ይልኩላ። ግን እኔ አሁን እንደዚህ ነገር አረባግ ቪዲዮ ፖዝ ያደርጉት የሚገርም ነው። ሴት ውጪ በታውቃቸው ሰዎች ሲሆን ደግሞ የሆነ ቦታ ፈን ይሄ እንደ ኖርማል ቦታ ነው ታገኛቸው። ግን በቃ ደግሞ ክሎስ ስላልሆንኩኝ ብዙ ከሰው ጋር እንደዚህ ነገር ግድ የሚሰጠኝ ሰው አይደለም። እውነት ቤተሰብ ምናምን እንደዚህ ቲክቶከሩ ምናምን ትባላለህ። ቤተሰብ እኔ ፌመስ ሆኜ ነው ያወቀው ቲክቶክ ነው የሰራው። እኔም ብዙ ሰው እንደዛ ነው ሰዎች ሲያውቁኝ ምናምን የት ታውቃቸዋለህ እነዚህ ሰዎች ምናምን ብለው በዛ እንደሚደረፍ ያ ፕሮሰስ ነው። ሰው መንገድ ላይ መሰራች መንገድ ላይ የት ነው የምታውቁኝ ሰው ራስ ትባላለህ። ቲክቶክ ላይ የሚያውቀኝ ትላለህ። ፌመስ እንደሆንክ ያወቅበት ወቅት መች ነበር? በስንት ጊዜ በኋላ ነው ኦኬ ይሄ ነገር በደንብ እየታየ ነው ፋን ኢንተራክሽን ይኖራል? ያ ፕሮሰስ የመጀመሪያ ፋን ኢንተራክሽን ትዝ ይለኛል። እኔ አሁንም ድረስ ደስ የሚለኝ ነገር ምን መሰለህ ስለ ቲክቶክ ህፃናት ናቸው ብዙ ጊዜ መተው ወይ ህፃናት ወይ ወላጆች ናቸው መተው እንትን የሚሉኝ እና በቃ ልጃችን አንተን አይቶ እንዳንተ ሆኖ ይፈልጋል የሚለኛል ወላጅ ወደ ህፃን ልጅ ደግሞ መተው በቃ ደስ ይላል እንትኑ ጀንዊንሊ እንትን እና የመጀመሪያ ፋን ኢንተራክሽን ህፃናት ናቸው እና ከጓደኞቼ ጋር በርገር እየበላን እንትን ጀርባ ካዲ በርገር አረዚ ምንድነው ስሙ ካዲ እዚህ አውቅታ አንግላ ወርታች ያለው ታች እዚህ እዛ ጃፓን ጋር ማለት እዛ እየበላን እና አጋጣሚ ስልክ ላወራ ወጥቼ ስልክ እያወራው የሆነ ሴት ክላክ ታረጋችልኝ በኪናና ከዛ ኦድ ነው ታቆ ሰው ነው ከዛ ዝም አልኳት። ከዛ የሆነ ልጅ ይሩ ተጠበጠበብኝና ፎቶ መሳኔ የመጀመሪያ ኤክስፒሪየንስ የሱ ነውና እኔ እንዳለኝ ከዛ ልጆች ያይኋልና በቃ that was me እንዴ ይሄ ነገር ለካሰው ኖቲስ ያደርጋልና ማለት ጀመርኩ። ከዛ ማስታወቂያዎች መምጣት ጀመሩ። የመጀመሪያ ማስታወቂያ ማን ነበር ታስታውሳለህ? አይተሰለኝ የመጀመሪያ ማስታወቂያ ተዘለኝ ይሄ በስንት ብር ሰራውስ? 5000 ብር አረባክ ብሩ ትዝ ይለኛል። ምን እንደሰራው ግን ተዘለኝ የሆነ ቢት ማስታወቂያ የጀመርኩበት ሰዓት ትዝ ይለኛል። 8000 ብር 7000 ብር መስራት ትልቅ ነው እንዴ? በጣም ትልቅ ነው። አስበው ምን አጠፋበት ብሩ ምን 5000 ብር አይ ያኔ አልከም እኮ 5000 ብር እኮ መልክ ብር ማስታወቂያ ነገር የለም ማለት ግን ትዝ የሚለኝ ምን እንደሆነ ታውቃለህ? የሆኑ ብሮች አጠራቅም አይፎን ኤክስ ገዝቻለሁ። እግዚአብሔር በቃ እሱ በህይወት የትልቁ አቺቭመንት ነበር የዛን ጊዜ። አይፎን የዛን ጊዜ አይፎን ስንት ላይ ነበር? ብቻ እኔ አይፎን ኤክስ ማለት ያህል ነው ዋናው ስልኩ ለሆነ አይደለ 22000 ብር ነው አንዴ ገዝሎት። ኦኬ
በቃ አሁን እሱ ነው ትልቅ ትዝ የሚለኝ። ከዛ ማስታወቂያዎች ከመምጣታቸው በፊት ምን አይነት ነገር ነበረው? ኢንዶርስመንት አልኩኝ ኢንካይንድ ነበረው። ሶ ኢንካይንድ የሚሰጡ ሰዎች እና ማስታወቂያ ሰርተው ሰደቀ ይሄን እቃ ነው መጀመሪያ ወደ ማስታወቂያ መንገድ የሚመሩ እነሱ ናቸው። መጀመሪያ ኢንካይንድ ሰድ ለማስታወቂያ ንግድ ላይ ነበርኩኝ። የራሴን እቃ ሸጥ ነበረ ምናምን ቦንዳ ሸጥ አልሸጥኩት ነገር የለም። ብዙ ንግድ ላይ ስለነበርኩ እንደዚህ ስልክ ቤቶች ምናምን ይሄ ኤሌክትሮኒክስ ቤቶች ምናምን ሲያወሩ ምን ማድረግ ጀመርኩኝ። ቴሌግራም ቻናል ነበረኝ። አሁን ያለው ቻናል ከዛ ነው የጀመረ ነበር። ብዙ ጊዜ ስሙ ተቀይሯል። ሙሴ ቦንዳ፣ ሙሴ ኤሌክትሮኒክስ የሆነ ነገር አረባ ግድ ሙሴ ቦንዳ ነው መጀመሪያ ነው። ሙሴ ቦንዳ እግዚአብሔር ምሽታበታል ሙሴ ቦንዳ በዚህ አሁን ብራንድ መሆን ይችላል። እኔ ሙሴ ሰለሞን የሚለው ስም ብራንድ ነው ብሎ ከሚያስቡ ሰዎች መካከል አንዱ ነው። አሁንማ ሙሴ ሰለሞን ሙሴ በቃ እንትን አለ ሙሴ ብትለው ሙሴ ሰለሞን ነው የሚለው። ሙሴ ሰለሞን አሁን ሰው ሲጠራ መንገድ ላይ ሙሴ ብሎ የሚጠራኝ የለም። ሙሴ ሰለሞን ኤግዛክትሊ እንደዛ ነው። ያዳ ከስልክ ቤቶች ጋር ማን በእንትን ተስማማን። በምድር በይባለው እቃውን ይሰጡኛል፣ ግን በእነሱ በማምጫ ዋጋ ይሰጡኛል። ሶኒ አስረፍ ይሸጥበታል ያን ነገርና ሶ that became a thing, one thing leading to another የዚህ ጋር ደረስን። እግዚአብሔር ይመስገን አጋዴ ነው ማለት ነው። ሙሴ ቦንዳ ከዛ ሙሴ ኤሌክትሮኒክስ ከዛ ኤሌክትሮኒክስ ሆነ። ከዛ ዩቲዩብ ጀመርኩኝ። ብሬክ ዘ ከርስ አደረኩት። ብሬክ ዘ ከርስ እሺ ሞቶ አለኝ። ብሬክ ዘ ከርስ አደረኩት። ከዛ የሆነ ነገር ሆነ። ከዛ ሙሴ ሰለሞን ሆነ። በቃ አሁን ዘለው ነው በዛ ሰዓት። ስለዚህ ነጋዴ ነው ኦልሞስት ፊት የሚያደርግ ሰው ቦታውን ያገኘው ማለት ነው። በጣም አሪፍ። ብዙ ሰዎች ብዙ ቲክቶከሮች አሉ፣ ብዙ ኢንፍሉዌንሰሮች አሉ። ሙሴን የሚለየው ነገር እኔ በጣም የምደነቅበት ብዙ ጊዜ አካውንቶች ተዘግተውበታል። ከሙሴ ጋር ደግሞ ቅርብ ግንኙነት ካለን በኋላ ፐርሰናል ህይወቱ ላይም ደግሞ ፐብሊክ ላይም ሰዎች የሚያውቁት እስከ መታሰር ድረስ፣ ፐርሰናል ላይ ደግሞ ምናልባት መናገርም ፍላጎት ኖር ኃይል ነው ባላቀም፣ ግን የመኪናም አደጋዎች የተለያዩ እንትኖች አጋጥመውካል። ግን ተስፋ አለመቁረጥ የሚለው ነገር ከሙሴ ሰለሞን ጋር አብሮ መሄድ ያለበት አይነት ሞቶም ወይም ደግሞ ስምም ነው። የተስፋ አለመቁረጥ አምባሳደር ሙሴ ሰለሞን ልንሰጥ ይገባል። እና እዚህ ላይ እስኪ ብዙ ሰዎች ብዙ ነገሮችን ይሞክራሉ። የሚያስቆማቸው ግን ፌሊየር አለመሳካት ብለው ያስባሉ እንጂ ተስፋ መቁረጥ ነው። እስከ መጨረሻው ሊሚት ድረስ አይሄዱ ተውኩት እኮ የሚል ንግግር ላይ ይደርሳሉ። ቤዙ ተስፋ ቆርጠው ነው የተውኩት። እና ሙሴ ሰለሞን እንዴት ነው መጀመሪያ ለማያውቁ ሰዎች አስረዳቸው። ይሄ ምን ላለፉት 3-4 አመታት ሜንሊ የነበርክበት ለሃይስትም ለሎስትም መናገር የምትፈልጋቸው? the highest ያው ተከታታይ 2 አመት ይሄ ቤስት ኢንፎርማቲቭ ኮንተንት አሸነፍን። እኔ ነበርኩኝ ዘርፉ ላይ ዶሚኔት አድርጌ ሄድኩት። አላ በቃ ስም የሆነ ብራንድ አለ ኮንሲስተንትሊ ቢልድ ያደረኩት ሙሴ ሰለሞን የሚል እሱን ኮንሲስተንትሊ ሰራው። ፋይናንሻሊ በደንብ እንትን አደረኩኝ፣ ሴትል አደረኩኝ። ማለት አሁን እኔ ላስት ይር ክረምት ላይ አሁን 23 ሲሞ ላይ ላስት ይር 23 አመት ላይ ማሳካት ፈልጋለሁ ብዬ ማሰባቸውን ነገሮች ህፃን እያለሁ ይሄ ድሪም የሚመስል ለሰው ስትናገራለህ እንዴ ኢትዮጵያ ውስጥ ነው የምትኖረው የምትባልባቸው ነገር እነሱን አሳክቼ ጨርሼ ነበርና ይሄ ያን ያህል አሃዳት ሃይ በቃ ድሪም መስል ነገር እግዚአብሔር ይመስገን። ግን የሆነ ሰዓት ላይ በራሴም ስንፍና ይሁን ህይወት ላይ የሚያጋጥም ነገሮችን ብቻ እኔ አሁን ምንድነው የማስበው ለውድቀቴ በሙሉ ተጠያቂው ነኝ ብዬ ነው የማስበው። ምክንያቱም አካውንታቢሊቲ ስትወስድ ነገር የተሻለ ቦታ ትደርሳለህ ብዬ ስለማስብ ማለት እና ያው ሃይሱ በጣም ትላልቅ ነገሮችን አቺቭ አደረኩኝ። እንደ ህፃን የሆነ ህፃን ልጅ አለ አይደል ድሪም አድርግ መሳካት ይሄ ፌል የሚባል ነገር የለም ብትባል ድሪም ማድረግ የምትችለውን ነገሮች እሱን ድሪም ያደረኩትን በሙሉ አሳካቻለሁ ብዬ አስባለሁ። መኪና ገዝቻለሁ፣ ፕሮፐርቲ ገዛው፣ የሆነው ነገር ኢንቨስት አደረኩኝ፣ ስራ ላይ ጀመርኩኝ፣ የሆነ ነገር ሄድኩኝ። በቃ ብዙ ያልገባሁበት ነገር አልነበረም የሆነ ሰዓት ላይ። ከዛ ግን ስንፍናም ከዛ ኮምፎርታብል መሆን ይመጣል። አላ ድሮ ሁሌ የሚለው ነገር አለ ከችግር ይልቅ ሰክሰስ ነው ሰውን የሚጥለው እና ወደ ኋላ ሰይጣን እንዴት ሰውን ከችግር ይልቅ ሰክሰስ ይጥለዋል ብዬ አስባለሁ። እኔ እንዴት ምንድነው ሰይጣን ጎትቶ ማስቀረት ሲያቅተው አንተን ገፍቶ ይጥላል ብዬ አስባለሁ። ያ ማለት እንደሆነ ታውቃለህ? ይሄ ጭንቅላት ሰይጣን አንተን ጎትቶ ማስቀረት ሲያቅተው ገፍትሮ ይጥላል ወደፊት። ገፍትሮ ይጥላል ማለት እላፊ ሰክሰስ እላፊ በቃ ብዙ ነገሮችን
ላፍ ያደርግባል በቃ እንትን ኮንትሮል ማድረግ እስከማትችሉ ድረስ ብዙ ነገሮችን ይሰጣል እጅ ለይና ይሄ ያንን ማኔጅ ማድረግ ሳትችል ስትቀር የሆነ ነገር ችግር ሲመጣ እነሱ ነገሮች ፈምብል እንድታደርግ ያደርገዋል ህይወት ላይ እና እንደዛ ነው እንትን ያልኩት ብዬ አስባለሁ እና ኮንፈርት እንትን ይላል አንደኛ ወደፊት ማሰብ ታቆማለህ ስትራይቭ ወንድ ልጅ እኔ ወንድ ልጅ ስትራይቭ እንዲያደርግ የሚያደርገው ነገር ብዬ የማስበው የሆነ ጎል ሴት ማድረግ አለበት እና እኔ ተሳሳትኩት ምንድነው እሱን ጎል ሴት ከጨረስኩኝ በኋላ ሌላ ጎል ሴት ማድረግ ነበረብኝ ብዬ አስባለሁ እና ከዛ በቃ ዳስቲር ኮምፎርታብል ሆንኩኝ ኮንተንት እንደ ድሮ ፕሮዲዩስ ማድረግ አቆምኩኝ በየሁለት ሳምንቱ በሳምንት አንዴ ምናምን ፖስት ማድረግ ጀመርኩኝ ማይሆን ነገር ውስጥ በቃ ይሄ ደስ ማይል እንትን ሆነ ከዛ በኋላ በጣም መታመም ጀመርኩኝ ላስቲር በጣም መታመም ስለ አሁን ከኔት ዝሚኔ for the last ላለፉት 8 ወራት ምናምን አንድ 5 ጊዜ ምናምን ሆስፒታል ገብቼ ወጥቻለሁ ሁለቴ በኦክሲጅን የተነሳሁት ነው ከይሄ እንትን ነው ችግሩ በጣም ነው ከዛም ካር ክራሽ በጣም ሰው የማይወጣበት መኪና አደጋ አጋጠመኝ እሱንም ወጣው እግዚአብሔር ይመስገን አሁን አልሞትም ምናምን ብዬ እንደዚህ ከናንተ ጋር ስናወራ ምናምን ቅርብም ስለሆንን ምነው ቀልድ አይደለም በቃ የምር ስለማስበው እኔ ላስት ይር ካለፍኩኝ ከዚህ በኋላ ሰክሰስፉል ነው መሆኑ ቢኖር ማስብ ከዛ ራሴ ከሰው ማንግል ሊጥለኝ የሚችለው ነገር አልፎልኛል ራሴ ሊጥለው ይችላል ነበር እሱም አልፏል አክሲደንትስ እንዲፈጠሩ የሚችሉ ነገሮች በሙሉ አልፏል እና በቃ ከዛ እስር በኋላ አካውንት የተዘጋ 6 አካውንት ነው 5 አካውንት ተዘግቷል የከፈትኩኝ የመጀመሪያ አካውንት ተዘግቶብኝ ነው ወደ ባይዘው ይሄኛው 2 ሚሊዮን የገባው ሁለተኛ አካውንት ነው እዚህ የመጀመሪያ አካውንት 500 ምናምን ሺህ ደርሶ እሱ ተዘጋ ያኔ 500 ሺህ እንዴት ነበር ቀላል ነበር አልነበረም ያኔ 500 ሺህ ዩዘር እንኳን ነበር ያኔ 500 ሺህ ማለት መሰለ ኦገስት 2023 ማለት ነው የተዘጋው ስተውሳለሁ 3 አመት ነው እኮ ነው 3 አመት 2 ሚሊዮን በ3 አመት መልሶ 2 ሚሊዮን እንትን አለ ማለት ነው ተመልሶ 2 ሚሊዮን 600 ሺህ ከዛ በመሃል የ2 ሚሊዮን ተዘግቷል በመሃል የ2 ሚሊዮን አንድ ሁለት ጊዜ ተዘግቷል 3 ነው ተዘግቷል 2 ሚሊዮኑ ከዛ ውጪ ደግሞ 2 ሚሊዮኑ ሲዘጋ መከፍታቸው አካውንቶች አንዱ 200 ሺህ አንዱ 100 ሺህ አንዱ 300 ነው እየደረሰም ይዘጋል ግን ስለወልዳት ነው ምድሮ ማስበው እኔ ነኝ ያደረስኩት ያንን አካውንት ወይ የደረስኩበት ቦታ ያደረስኩት እኔ ነኝ ሶ ነገ ባልደርስበት ምክንያት የለም እኔ አንድ ኮሞዲቲ ብዬ ነው ማስበው ይሄ it's not what I have it's who I am ብዬ ነው ማስበው እኔ ፕሮዳክቱ ነው ተሰማ በቃ እና ደግሞ ምን አስባለሁ መሰለህ እስከዛ የሆነ ቦታ ደርሻለሁ የደረስኩት ለምሳሌ የዛሬ 2 አመት የዛሬ አመት የሆነ ቦታ ደርሼ ነበር ሶ እዛ ቦታ ላይ ስደርስ የደረስኩት የሆኑ ነገሮችን ሳላቅ መንገዱን ሳላቅ ነው አሁን ተመልሼ ያንን መንገድ እንድሄድ ነው እየተጠይቁኝ ያሉት ብዬ ነው ማስበው ሶ አሁን ምንድነው የሆነ ቦታ ደርሼ ከዛ ደግሞ ከመድረስ ወርጄ ሶ ያንን መንገድ ኦሬዲ ያውቀዋል ሄጄበት የሄድኩበት ነው ሶ it's going to be easy for me ለመሄድ እና ደግሞ ሰዎች ብዙ ጊዜ የሚሳሳቱት ምንድነው ከቁጥር ጋር ኦር ከሆነ ነገር ጋር ይሰፉታል እንትናቸው የሆነ ነገር ላገኝ ይገባል የሆነ ነገር አክሴፕት ማድረግ አለበት ሰው ቢያስባለው መጀመሪያ የሆነ ነገር አክሴፕት እዚህ ጋር ነኝ እኔ እንደዚህ ነኝ ይሄ ይጎለኛል ይሄ እንትን እውነት ይሄ ሃርድ ትሩዝ አለ ሰው መቀበል አለበት ስለራሱ አሁን በተለይ እንደኛ ይሄ ዩኒንታ አለበት ዳበሻ ሰው አይነግረንም እኛም ለራሳችን አንነግረውም ከዛ ስንወርድ አናቆም ወርደን ነው የምናገኘው ራሳችን ከዛ ለመመለስም ይከብደናል አንነግር ሶ ያንን እንትን ማለት አለብን ከዛ ደግሞ ውድቀትና ለመቀበል ነው በቃ እኔ እንደዚህ እንዴት አክሰፕት አላረከው አክሴፕት ታረጋለህ ችግር እንደለም ስንወርድ አናቆም ኮረር ነው ዋናው እናውቃለው ነገር እንደዛ ነው አክሴፕት ታረጋለህ ስለ ወድቅ ያለው ስለዚህ በዚህ ሉን አይደለም አክሴፕታንስ እንደወደቅ አክሴፕት ይሄ ምንድነው የሚባለው አዌር መሆን አለበት ለታቂ ይገባል ምን ላይ ነው ያለው የሚለው ነገር እውነት ማለት ይሄ ነገር ስለሚጎል ማለት የሆነ ቦታ ሄደ ሰዎች የሚገባህን ክብር ካልሰጡ ያ ክብር የማይሰጡ የምር የማይገባ ሰው ሆነ ነው ወይስ እነዛ ሰዎች ችግር ስላለባቸው ነው የሚለው የምር ለራስ መንገር አለ ከባ እነዛ ሰዎች ችግር ስላለባቸው ከሆነ እሱንም ለራስ ነው የምትወስነው የምር ክብር የማይገባ ምንድነው ትችላለ በቃ እሱን ነው ለራሴ ነግሯለሁ የምር ነው ገባ አሁን እኔ ምን አይነት አሳሳለ መሰለህ እኔ በግሬ ሄጄና የሆነ ሰውዬ ቪኤት ይዞ ኩል ሄዶ ኩል ቦታ አንከበርም ማለት ነው ገባ ይሄ አሁን ይሄን ኮንቨርሴሽን ስናነሳ ሰው እንትን ሊል ይችላል ግን ያ ሰውዬ ከኔ የተሻለ ሰርቶ or ከኔ የተሻለ አግኝቶ እዛ ቦታ ላይ ደርሷል ቶ ያለውን ይሄ ፖዚሽኑን እንተውና ሪፕሬዘንት የሚያደርገው ነገር አለ ያ ሰው ገባ ሶ ሪፕሬዘንት የሚያደርገው ነገር ይዞ ይሄደ ያ ሰውዬ ከኔ በላይ አይከበር ማለት አልችልም ያ ማለት ማቴሪያሊስቲክ መሆን አይደለም ወደድንም ጠላንም ሰውነን በምናየው ነገር ጃጅ እንደራረጋለን እና እሱ ነገር ይሄ አክሴፕት ማድረግ ጀመርኩ ይሄ ሆኖ እንደዚህ ስለሆነ ነው ይሄ ሆኖ እንደዚህ ስለሆነ እና በጣም ኦቨርቲንክ ስለማድረግ ነገሮችን ያን ያህል ከባድ አይደለም አዌር ለመሆን ግን አክሴፕት ማታረገው ደግሞ ዛሬ እዚህ ጋር ነኝ ግን ዛሬ እዚህ ጋር ነኝ መሆኑን ነገን አፌክት እንዲያደርገው ፈቅድለታለሁ ወይ ተቀርት ይመጣል ገባ ቢዝነስም እንደዛ ነው ራን የሚደረገው ከዛ ኤቭሪ ታይም
እንትን አትልም ሰክሲድ አታደርግም ሁሉ ጊዜ ከፍቶ አይኖርም ዝቅ ስትል እንደወረድክ ማወቅ መቻል አለብህ መቀበል መቻል አለብህ ያ ዲፋይን እንዲያደርግ መፍቀድ የለብህም ዋው አይምሮ ነው ሰው እንዲትክብ እየሰምቻ ለቀ በጣም ለሙሴ ከቅርበታችን ክብር ትልቅ ነገር ነው ሪስፔክት ከብዙ ነገር የምጠብቅ ሰው ነው ሶ እስኪ ያለህን አመለካከት እዛ ላይ አስረዳኝ ከምን አንፃር ክብር ኢንጀነራል ሰዎችም ከሚያዩክ አመለካከት ሊሆን ይችላል ፓርት ኦፍ ኢት ስምህንም እንድትገነባ ያረጋው ሙሴ ሰለሞን እዚህ ነው ከዚህ መሆን አለበት ስሙ ይሄ ነው ብለህ ዲፋይን ያረከው ነገር ነው እና ብዙ ሰዎች ለራሳቸው ቦታ ያስቀምጡ ዲፋይን ያደርጉ ለዛ ድሪፍት ያደርጋሉ ሳያውቁት ህይወትን ይኖሩታል እና አክሰፕትም አንዳንዴ ዝቅ ብያለውን ብለህ አክሰፕት ለማድረግ ቦታህን ልታውቅ ይገባል እንዴት ነው ያ እንትን የሚባል አባባል አለ ምንድነው ሰዎች እንዲጠሩ አንተን ማን ብሎ እንደሚጠሩበት ስም ካልሰጣቸው የራሳቸው በፈለጉት ስም ነው የሚጠሩ ወይ ለሰዎች ቦታህን እኔ እዚህ ጋር ነው መገኘት የሚገባኝ ብለን ተካልካቸው ሰው በራሱ አንዳንዱ ሰው በራሱ ለአንተ ባለው ፐርሰፕሽን ያስቀምጣል አንዳንዱ ሰው ደግሞ ራሱን በሚገመትበት እኔ እንደዚህ ኮንኩኝ እሱ እንደዚህ ነው ብሎ እንትን ይላል እና እኔም እንዴት ነው ቅድም እንዳልኩ እታችም ሶድ አክሴፕት አደርጋለሁ ለራሴ ይሄ መጀመሪያው ነገር ምንድነው አዌር መሆን አለበት ሰው ማለት የቱ ጋር ነኝ ያለሁት የሚለውን ነገር ለራሱ ሳትዋሽ እንትን ማለት አለበት ይከብዳል ለራስ እንደዚህ ነኝ ማለት የለኝም ከሆነ የለኝም ነው እዚህ ጋር ደረስኩኝ ካልክ እዚህ ጋር ችግር አለብኝ ከሆነ ችግር አለብኝ ብለህ እሱን እንትን ማለት አለበት ከዛ እሱን አንዴ ከተቀበልከው ምንድነው አንድ የቱ ጋር እንዳለ ታውቃለህ ሁለተኛ መስተካከል አለብኝ የለብኝ የሚለውን ነገር ታውቃለህ ሶስተኛ ደግሞ በስተካከል የቱ ጋር ደርሳለሁ የሚለውን ነገር ለራስ ሴት ያደርከው ነገር ይኖርሃል ሶ እታችም ይሆንኩኝ ግን ምን ያህል ፖቴንሻል እንደነበረኝ ያውቀዋለሁ ነው ገባ የት መድረስ እንደምችል አውቀዋለሁ ደርሼ ያየሁበት አለ ከዛም የተሻለ ቦታ መድረስ እንደምችል አውቀዋለሁ ስለዚህ የሆነ ሰው የሆነ ቦታ ቢሰጠኝ ያ ሰው ያኔ ነገር የሰጠኝ እንዳልኩ ከሁለቱ ተነስቶ ነው ወይስ እኔ እዛ ቦታ ስለሚገባኝ ነው የሚለው ነገር ለራሴ መመለስ ይችላል ስለዚህ ያው ከቅርበታችንም ስለሆነ ጠይቀኝን ጥያቄ ብዙ ጊዜ አይ አይገባኝም እኔ ምናምን ብዬ የሆነ ነገር ሳላረቀርት ወይ የሆነ ቦታ ስወጣ ልታገኝ ትችላለህ ወይ እንደዚህ አርግስ ላይ አይ እንትን አይደለም ይሄ ትክክል አይደለም ሰው ይሆንቆኛል እና ምን ባባልበት ነገር አለ ያንንም ለምንድነው ሜቢ አት ዳት ሞመንት በነበርኩበት ቦታ ወይ ይሄ እኔ በነበረኝ እንትን ሰውየው ያንድን አይቶ እንትን ሊያደርገኝ ይችላል ግን ለራስ የምትሰጣቸው ቦታዎች ግን አሉ ገባ ሰው ምን ያህል ነው እንዲነቀህ የምትፈቅድለት ወይ ሰው ምን ያህል ነው ላንተ የምታሰምረው መስበር ገብቶ እንዲመጣ የምትፈቅድለት በረጅም ዓመት ኢንፍሉዌንሰር ሆኜ የረጅም ዓመት እዚህ ሚዲያ ላይ ከሰራሁት የታዘብኩት ነገር ምንድነው ሰውን አንተ በምትሰጠው እንትን ነው የሚያከብርህ ምን ይገርም እንደዚህ ነኝ ካልከው በዛ ይቀጥላል እንደዚህ አይደለም እኔ ይሄን ካልከው በዛ ይቀጥላል በቃ ይሄ አይ ቲንክ ህይወት ላይ ይሄ ያለ ነገር በቃ በደንብ ያለ ነገር እኔ ተናጋሪ አይደለሁም እኔ ሐሳቤን አልገልጽም ካልክ ሰው ሁሌ አንተን ሐሳብ አንደርማይን ያደረገ ይኖራል ሐሳብ እንሰጥም አይሰጥም ፍተት አይደለም አይሰጥም እኔ ማንነቴ በጣም ጠንካራ ሰራተኛ ነኝ ቁጭ አይደለም ምሮጥ ሰው ነኝ ካልክ በዛው ልክ እድሎች የተከፈቱ ብዙ ነገሮች ይመጡልሃል ለራስህ የምትሰጠው እንትን ብዙ ወጣቶች ሊማሩበት ብዙ ወጣቶች ሊይዙት የሚገባ ነገር ነው ብያስባለሁ ምክንያቱም አሁን ላይ ካንተ ሊማሩ የሚችሉ ነገሮች ዝቅ ማለቱ ወይም ደግሞ መውረድህ ያንተ እነሱ አሁን ያሉበት ቦታ ሊሆን ይችላል አንተ ያኔ የነበርክበት ዝቅታ የአካውንት መዘጋት እንደ አዲስ መጀመር ሰው ስራዎች መቆም ግን ያ ዲፋይን አያረገኝም ትራይቭ ማድረግ አለብኝ አንደኛ ነገር ነው ሁለተኛ ነገር አዌር ልሆን ይገባል ያልከው ነገር ነው ከዛ በተረፈ ግን ለራስህ የምትሰጠው ከራስህ ጋር ያለ የምትሰጠው ቦታ ሰዎችም ዲፋይን በዛ መልክ ነው የሚያደርጉ ቁም ነገረኛ አይደለም እኮ እንትና ሲባል ኮመን የሆነ ወጣቱ ላይ ያለው ነገር እንትና እኮ ቁም ነገረኛ አይደለም እንትና እኮ እንደዚህ ነገር አይወድም የሚባሉ ነገሮች ናቸው ለህይወት የሚጠቅም ነገር ከሆነ ብትሆን ይመረጣል አይ ቲንክ እሱን ካንተ ሊወስዱ ሊማሩ አለበት ቢያስባል ሶሻል ሚዲያ ካለ ሰው ደግሞ እንደ ጥያቄም እንደ ምክርም ብጠይቅክ
እንደ ሄት ኮመንት ሶሻል ሚዲያ ላይ የሰውን ተስፋ መቁረጥ የሚያመጣ ኮንተንት እንዳይሰራ የሚያደርገው የራሱን ስታንዳርድ ዝቅ እንዳደርግ የሚያደርገው እንደ ሄት ኮመንት በጣም ከባድ ችግር አለ ብዬ አላስብም። እና ሄት ኮመንቶች በምን መልኩ ነው ሃንድል የምታደርገው አንተ? አንደኛው ብዙ ይሄ ኮሜንቱን ብዙ እንትን አለው። በተለይ መጀመሪያ ፖስት እንዳደረኩት ነው ቪዲዮን ኮሜንቱ ላይ የምችለው። ከዛ በኋላ ብዙ ቪዲዮ ስለምትሰራ ሁሉንም ማየት አትችልም። ሲቀጥል ሁሉም ሄት ኮሜንት ሁለት አይነት ነገር አለ። አንደኛው እኔ የምር ተሳስቼ ነው ወይ ደግሞ እኔ የምር ልክ ያለ ነገር አድርጌ ነው ኮሜንት ተሚው ወይስ አንዳንድ ሰው they just hating በቃ ስለሚጠላ ነው። አንተንም ላይ ጠላ ይችላል፣ በራሱም ችግር ሊኖርበት ይችላል። or some people የሆነ ሬጅ ቤት እያደረገህም ሊሆን ይችላል። ብቻ እንደዚህ አይነትም ሰዎች አሉ። ሶ በሁለቱም ማለት ነው። ተሳስቼ ከሆነ ማስተካከል ነው በቃ ለዛ ጋር ያልቃል። I won't let it ይሄ ወደ ውስጥ እንዲገባ። ከዛ ውጪ ደግሞ እነዛን ሰዎች ምን እንደማደርገው በቃ የኔ ችግር አይደለም ማለት በቃ እነዛ ሰዎች የኔ ሸራቸው ነው እንዳልኩ። ይሄ እኔ ምን የተጻፈ ያለ መሰለ ብዙ የሰው ኦፒኒየን ያን ያህል ግድ የሚሰጠው ሰው አይደለም። ብዙ ጊዜ ይሄ በቃ ከራሴ ጋር ነገሮችን በራሴ ሚዛን እንትን እላለሁ። በራሴ ትክክል ያለው የሚለው ነገር ለማስተካከል እሞክራለሁ። ከዛ በተጨማሪ ጊዜ ብቻዬንም ስለማሳልፍ ይሄንን ማድረግ ፈልጋለሁ ህይወቴ ላይ ይሄንን ለማድረግ ይሄን ማድረግ አለብኝ ብዬ በደንብ የሆነ የታሰበበት ነገር ስለሆነ ህይወቴ ላይ የሚመጣው ወር ማድረገው ነገር ያ ሰውዬ መጥቶ ኦፒኒየን ሲሰጠኝ ያ ኦፒኒየን ማድረገው ነገር ላይ ይጠቅመኛል ወይ ሳይጠቅመኝም ነው። ከዛ ደግሞ ሶሻል ሚዲያ ምን አለው ዛሬ ሰደበ ሰው ነገ ያጨበጭብልሃል፣ ዛሬ ያጨበጨበ ሰው ነገ ያጨበጭብልሃል። በቃ ይሄ እንትን ነው ዌቭ ነው ማለት አንዳንዱ ሰው ስለሚጠላ ወይ ደግሞ ስለሰተት ስለሰራ አይደለም የሚናገር በቃ የሆነ ሰው ሲሰድብ ስላየ ነው እንትን ሊል የሚችለው እና በቃ እሱ በዛው ልክም ደግሞ አክቲቭሊ የሚጠላ ሰውም አለ። አዎ በቃ እሱ ሲያይ የማይመቸውም ሰው አለ። እነዛ ሰዎች እንግዲህ ይደብራቸዋል ህይወታቸው ላይ ስኬታማ ስትሆን ምን ማድረግ አይችልም። አንተ ሰው ይደብራቸዋል። አንተ ሰው እኔ ደግሞ አንተ ይሄን ማለት አለብኝ የለብኝ የሚሆን አያልቅም። ግን የመጸባ ያለኝ በጣም ለኛ ሰው ነኝ እና ሰው አያረገውም ሲለኝ ያን ነገር ኦሪየንት ሲል አረጋለሁ። እንዴት ይሄ እንደዛ በጣም እልህ አለብኝ። ይሄ እንዴት ነው አላ ያ ሰው እንደ ዴር ተወስዷለህ፣ እንደ ዴር ወስዷለሁ። ከዛ ደግሞ በቃ ስኬታማ ሆኜ ማሳየት አለብኝ እና ያ ሰው ግዴታ ማየት አለብኝ። ታረስኮ አሪፍ ባሪ። አዎ ግን እንዴት ነው መጥፋ ይሁን እንጂ ከዚህ ፎክስ ይዘላል አይሆን ካለክ ችግር ነው ግን አርጊው ከዛ ፎቅ ዘልዬ በህይወት መቀጠል እንዳለብኝ ስለዚህ ይዘላል ለማሳየት ተረፈ በህይወት ተረፈ መቀጠል። ከዛ ግን ያዘለልኩ ለማለት ስፔሲፊክሊ ያ ሰው እንዲያው አረጋዋለሁ። ይሄ እንደዚህ አይነት ይሄ እንዴት ነው እንትኑም ደስ ይለኛል። ይሄ አይ ላይክ ኢት ታስሉና ኮምፒቲሽን አይነት ቢሄቪየር አለው። ለአድቫንቴጅ መውሰዱ ጥሩ ነው ብዬ ነው የማስበው። እኔ ግን ብዙ ጉዳቶች ከተውኝ ያውቃል ህይወቴ በጣም ነው አንዳንድ ዲሲዥኖች ቆንጆ ለምሳሌ ሁሉም እንደዚህ የሚወራ አይደለም ግን የሚወራ ማለት ነው። አሁን መሰለኝ እንደዚህ ሜንሽን ካረከው ብዙ ገጥመሃል ማለት ነው። አዎ እኔ በጣም ብዙ ግን ሁሉም እንደዚህ አሁን ሚዲያ ላይ የሚወጡ አይደሉም አብዛኞቹ ሊትራሊ ሁሉም ላይ ያሉት ግን በቃ እንደዚህ እንትን አለብኝ ጥሩ አይደለም አውቃለሁ። ግን ይሄ እንትኑ ማሳየት ፈልጋለሁ እኔ ማድረግ አትችልም ማድረግ ይችላል እንደምትችል ማሳየት ፈልግ ከዚህ እንዳልኩ በጣም ፖቴንሻል አለ ብዬ አስባለሁ። ከዛ ደግሞ ይሄ እኔ ቅድም ጆን ሲለው እንደነበር ንቀት አልወድም ከሰው እና ያ ሰው እንዳልኩ ሁለት ከራሱ የናቀኝ ወይስ እኔም ፖቴንሻል ከኔ ከሆነ ችግሩ ማለት ነው እኔ አድርጌ ማሳየት ፈልጋለሁ። ፖቴንሻልን ግን እንትን አይልበልብክ ነው በቃ ግን አፍቴክ እንዳደረገው አትፈልግም ሳይሆን ስህተት የሆኑ ነገሮችን ማድረግ አንደርስታንድ ከዚህ እልህም አይሆን ነገር ይከተኛል እልህነት ይሆናል። እልህ ምላጭ ያስጣልኩ ቤዙን ደግሞ ስትወስደው እልህኛ ልትሆን ይገባል። ህይወትን ለመቀየር የሆነ ያክል ሞቲቬሽን ሊኖርህ ይገባል። ከተቀበልከው ያለህበትን በቃ እንትና እኮ እንዲህ ነው ሲባል የምትቀበለው ከሆነ ህይወት በዛው ሊቀጥል ይችላል ማለት ነው። ያ እንዳልሆንኩ ማሳየት የሚለው ነገር ጠቅሞሃል ለማለት ነው። ቅድም ኤክስትሪም ወስጆ ያለው የሚላቸው ነገር ኤክስታሳ ነገር ትንሽ አንድ ሁለት ታሪክ ቢነግረን አሪፍ ነበር፣ ግን እንደ ያለ ችግር የለው። ስለዚህ አሁን ያለህበት ባለህበት ለምሳሌ አሁን አካውንት ተመልሰዋል። በዓለማችን ላይ ከባድ የሚባለውን ትልቅ ኒውስ ሪፖርተር አግኝተሃል፣ በደንብ አፕሪሺየትም አድርጎሃል እና አሁን ያለበት ሁኔታ ምን ይመስላል? አፕ ዳውን እንዳልከው it's getting better ነው አሁን getting better እግዚአብሔር ይመስገን እንጂ በጣም እኔ ደስ እንዳልኩ ነው። በጣም ወዝ በጣም ትልቅ ነገር ትልቅ ከባድ ግን እግዚአብሔር ይመስገን ይሻሻላል። ከዛሬ ነገ ከነገ the next day የተሻለ ነው የሚመጣው።
እና ምንድነው የተሻለ ነው በቃ እንደሱ ነው ሳምኒ ነገ የተሻለ አድርጌ ለመስራት እየሞከርኩኝ ስለሆነ በደንብ ከዚህም በኋላ የተሻለ ይመጣል ብዬ አስባለሁ እና ብዙ እድሜ ያለኝ ብዬ አስባለሁ በጣም እንዴት ነው እንትን አለ እንዴት ነው ህይወትን ለ4 ወር ለ5 ከፍለ ብታየው ከ1 እስከ 20 ከ20 እስከ 40 ከ40 እስከ 60 ያለውን እንትን ማለት ነው እንደዛ 100 ገባን እኮ 80 እንኳን ብታረጋው 4 ይሆናል እና 80 ቢሆን የመጀመሪያውን ሁለቱን ሀፍ ብትወስደው የመጀመሪያው ሁለቱን እንትን ብትወስደው የማጂክ ሁለት ሴክሽን ነው ሁለት ሲዝን ነው እኮ በቃ ገና ሁለተኛው ሲዝን አንደኛውን ጨርሼ የመጀመሪያውና የመጨረሻው ሲዝን ያንተ ጽናት አብቱ ምክንያቱም እስከ ቤተሰቦች ላይ ነው ተሆነ የመጨረሻውን ደግሞ ቤተሰቦች ላይ ነው ተሆነ ገባ ሶ መሀል ያለው ሆኖ እንትን የሚለው እና መሀል ያለውን በቃ መስራት አለብኝ ነው የማስበው እኔ ከድሮ ጀምሮ ማስበውና እኔ የሁለቱን የመጀመሪያውን እንትን እያልኩ ነው እና ወጣቶችን መመክሩ ጊዜ ያላችሁ ነው በደንብ በቃ ይሄ you don't have to rush everything በቃ ፕሮሰሱን እመኑት ይሄ አሸናፊ ማለት ተደጋጋሚ ጊዜ የሞከረ ተሸናፊ ነው ይሄ እንትን የሚባለው ኧረ በስመ አብ ብዙ ቆቶችን ያገኘት ነው ብሩስ ሊ እንትን ይባላል winner is a loser who tried one more time የሚባለው ነገር አለ ይሄው ካንተስ መጀመሪያ ጊዜ አይደለም በቃ ማለት ነው ፌል ሳላደርግ አይደለም በቃ ነፍ ጊዜ እኮ ፌል ታደርጋለህ ህይወት ላይ ግን ፌል አድርጋ it's just አንድ የሆነች ነገር ሂት እስከምታደርግ ነው እሷን ታደርግ ቦንዳ አለ ከዛ ኤሌክትሮኒክስ አለ ከዛ ቲክቶክ ያቁም ቢሆን እምሬ ነው እነዚህ ነው አስባል እሱ ባይሳቅ ኤሌክትሮኒክስ አልታየም ብሎ በቃ የሆነ ነገር ተወሱን አሁን እሱ እኮ በጣም ሩቅ ነው አካውንት የተዘጋ ብዬ ትቾ ቢሆን አዎ የሆነ ነገር አልሆነም ብዬ ትቾ በቃ ይሄ ገባ ግን ምንድነው አሁን ሰለብሬት የሚያደርጉት ሰዎች ይሄ ክላብ የሚያጨበጭቡልኝ ሰዎች ሙሴ የተመለሰ ነው የሚሉኝ ሰዎች are the same people አውቃለሁ የዛን ጊዜ በጣም ሰፖርት እውነት ማመስገን ፈልገው በጣም ሰፖርት ያደርጉኝ ሰዎች አሉ የዛን ጊዜ እግዚአብሔር ያክብርልኝ ግን ስማቸውን ጥራቸው ብዙ ናቸው ማይ ፎሎወርስ ከሁለት ሚሊዮኖች ውስጥ ብዙ ናቸው ግን የዛን ጊዜ ማቃቸው ለምሳሌ ይሄ ማስተውላቸው ዩዘር ኔሞች አሉ ስድቦቹ የተቀየሩ ያሉ ኮሜንቶች አሉ ከላይ የሚወጡ ብዙ ጊዜ ይሄ አሁን በቃ አቋም እንደሌለው ታውቃለህ በቃ እንደዛ ነው ገባ the same people የዛን ጊዜ ሙሴ እንትን ምናምን የሚል ሰው ዛሬ መቶ ያጨበጭባል it's up to ያንተ ሰክሰስ እና ያንተ ሰክሰስ ምንም ነገር ብታረግ ስኬታማ ሁን especially እንደወንድ ልጅ የትኛው መንገድ ስኬታማውን ጠልቶ የነበረ ሰርቦ የነበረ ሰው ያጨበጭብላል በቃ ያጨበጨበለም ሰርብላል ሶስት ያነሳቸው ነገሮች ብዙ ሰዎች ህይወታቸው ላይ ይጠቀሙት ይገባል ብዬ አስባለሁ የመጀመሪያው ነገር በጊዜ አለ ያልከው ነገር ነው ብዙ ወጣቶች ማሯሯጥ ይፈልጋሉ ሁሉ ነገር ወጣት ስትሆን ትቸኩላለህ ይሄ እኛንም ጨምሮ ብዙ የሚባሉ ወጣቶች ላይ ያለ ነገር ነው ግን ይመጣል ከሰራውበት ይመጣል የሚለው አስተሳሰብ አንተ ላይ ብዙ ጊዜ ያየሁት ነው በቃ እየሰራንበት ነው ከሰራንበት ይመጣል የሚለው ህይወት እስካለ ድረስ የመሳካት ቻንስ አለ ይላል ሙሴ ሰለሞን ባይዚ አንድ ጥቅስ ልጨምርላችሁ ነገራቸው በራሳፍ ወንድ ልጅ እስከ ነገ ጧት እስከተነሳ ድረስ እድላለሁ ነፍሴ እስካለች ድረስ እኔ እድላለኝ ቢያስበው የትም ገበብ አሁን ይሄን ነገር ማለት ነው ነገር የምፈልገው ከዚህ በፊት ይሄን ነገር ስል ሁለቱም ይሰድቡኝ ነበር ይሄ ቀደም አልሰደብም አይቆረጥም እኛ አልሰደብም መስደብ ሳይሆን ይኸውልህ ሁለቱም እንትን ይሄ እሺ አስረዳ እኔ አሁን ይሄን ነገር ስናገር ከዚህ በፊት ሚዲያ ላይ ኮከስከን አይቀር መስደብ ሳይሆን ስድብ ሳይሆን አለ አይደለ በቃ ይሄ እንዴት ነው ምን ሰተህ ይሄ ወንድ ልጅ ተስፋ አለው በቃ ከዜሮ በጀምር መልሽ ያገኘዋል ስል ይሄ ብዙ ጊዜ እንደዛ ስትባል ስፔሻሊ ያለበት ቦታ ሆነ አንዳንዴ ቀልም ሊመስል ይችላል እንትንም ይመስላል ምንድነው የሚባለው ጥጋብ ነው የሚባለው ነገ መልሽ እንደዛ ሊመስል ይችላል አይ ምናልባት ከኔ ሳይድ እንደዛ ስትል ማልስማማበት ፓርት ከዜሮ በጀምር ትነሳለህ እስከሰራህ ድረስ ትመጣለህ ግን ግዴታ ዜሮ መግባት የለብህ የሚለው ኮንሰፕት ነው ከዜሮ በጀምር እነሳለሁ የሚለው አስተሳሰብ ጥሩ ጎን እንዳለው ሁሉ መጥፎ ጎን ደግሞ ልትጠቀምበት የምትችለው ኢትስ ኦኬ ላግባረክ ኢትስ ኦኬ አሁን ላይ ብዙ ባልንቀሳቀስ የሚለው ቴኪንግ ብሬክ የሚባል ነገር ታምናለህ ማለት ነው አይ ብሬክ ስለ ለምሳሌ እንደዛኛው ፒሲ ባይሆንም ላይክ አሁን ላይ ተንበል እናሳብቆ እየተቃወመ እኮ ሐሳቡን ነው እንዴ ሙሴ ከዜሮ እነሳለሁ ችግር የለም የሚል አስተሳሰብ አለው አንዱ አስተሳሰብ ነው ከዛ ግን at the same time መጥፎነቱ ዜሮ እስክትገባ ትጠብቃለህ ከዜሮ ሳይሆን አሁን ካለህበት ተነስ ነው አሁን ኮንሰፕት ነው አግሪ ማላረግባት ፓርት ዜሮ የምትለው ፓርት አንተ ማጥመጭ ምን ይሰጣል መሰለህ አርጀንሲህን እንድትተው ያረጋል ቆይ ዜሮ አልገባው ምክንያቱም ያ ነው አሁን ካለህበት
አሁን ላይ ካለህበት you don't need to go ከዚህ በታች በቃ እዚህ ያለ ከዚህ ይሄ ቦታም ሊሆን ይገባል ከዚህ መቀጠል አለብኝ ከዚህ በላይ መሄድ አለ ሌላ ቦታ አልፈልግም ኤጀንሲ መፍጠር አለብህ ከሚል ነው እንጂ ዜሮ ገባ አገኘዋለሁ እንግዲህ ከአንድ ሁለት ሶስት ጊዜ ሲገብቶ ኖ እሱ አሁን ሚስኮንሰፕሽን እንዳልከው ሚስኮንሰፕሽን ነው እኔ ባላንስ ማድረግ እችላለሁ ብዬ አስባለሁ እኔ ምረዳው ቻንስ አለኝ የማሳካት ኤኒቲንግ መሞክረው ነገር ኤኒቲንግ የማሳካት ቻንስ አለኝ የሚለው ነገሩ ነው ወደታለሁ የሚለው እንጂ እንዳግኝቶ ማጣት ክፉ ነገር የለውም አታረግም ላለው ነው እኔ ምላሽ ሰጠሁት ማለት ነው ያደርጋለሁ አታረግም ነበር እሱስ እንዴት ለሚዲያ ነው እያልክ ነው የሚስከበት ምክንያት ለዚህ ነው አግሪ የምርሰው ያላረግ እንዲያስረዳህ አርግና አከዛ ምንድነው አግሪ ያላረክበት ሚለው አግሪ ያረጋሉ አለኩስ እኔ ያረጋሉ ከመጀመሪያው ስለዚህ አንተ ግን አሁን ስለነገር ባላንስ ማድረግ ቀደም ያልኩ ይሄ አዌር መሆንና ደና አዌር ሆነ ከዛ ደግሞ ለራስ ቦታ መስጠት ትክክል እሷን እኔ ባላንስ አረጋታለሁ ነው ለሰው ሜቢ ትክክል ሊሆን ይችላል እንት ነው አሁን እሷን ማወቅ ነው ዜሮ ገባ ተመልሼ እመጣለሁ ምንም ስለ በተለይ ባንታ አይተነው ግን at the same time ደጋግሞ በዛታ ባንታ አንድ ሁለት ሶስት ባንታ አይተነው ሐሳቤን እየገለጽኩ አዳ ኤምፋሳይዝ ያርገው በጣም ግን ኤሊጅ ምንም አይጥሎም ማለት ነው ኤሊጅ ምንም አይጥሎም ማለት ነው በጣም ፖዚቲቭ ሆኖ እንትኖችን እየጨመረ ነው ባላንስ አውት ለማድረግ አዎ ለግድ ነውማ እንዴ ከዚህ በኋላማ እንጣለው ነው እሺ ሶ የመጀመሪያው ቅድም ያልካት ብዙ ጊዜ ያለን የሚለው ነገር በጣም አስፈላጊ የሆነ አስተሳሰብ ነው ሁለተኛው ብዙ ጊዜ ያለን ግን እንደ ወንድ ልጅ መስራት መለወጥ ከዚህ የተሻለ ማግኘት አለብኝ የሚለው አስተሳሰብ ነው ከዛ ደግሞ በሶስተኛነት አክሰፕት አለማድረግ የሚሉትን ነገሮች በደንብ ያየንበት እንትን ነው ከአንድ ነገር ወደ ሌላ ነገር ስትዞር ምን አይነት ጀጅመንት ነው ያለ ወይም ደግሞ እንዳልከው ከቦንዳው ወደ ኤሌክትሮኒክስ ከዛ ወደ ኒውስም ሊሆን ይችላል እንዴት አካውንቱ ሲዘጋ ሌላ ለክፈት ነው ወይስ ሌላ ነገር ልሞክር ነው ይሄ እንዴት ብለህ ነው እነዚህ እውነቱን ለመናገር ይሄ እንትን ያለ ነገር የለኝም ግን እንዳልኩ አዌር ነኝ አካባቢ ላይ ያለው ነገር ምንድነው እንዴት ነው የሚሆነው ነገር የሚለውና ሶ what's the next best thing የሚለው ነገር እንትን ይለኛል እና እኔም ብዙ እንትን ነገሮች ላይ ስታክ ማድረግ ሰው አይደለም ቲክቶክ ላይ ብቻ ነው ተደጋጋሚ ጊዜ ሞክረው እንጂ ሌሎች ነገሮች ላይ አልሳካካሪ ወደ ጀምፕ ማድረግ ሰው እንጂ የቲክቶኩ ምንድነው ስታክ ያደረኩበት ምክንያት ሃይስቱን ስላየሁት አንድ ሁለተኛው ደግሞ the next best thing ቲክቶክ ነው ብዬ ነው ማስበው ስቲል ይሄ እንትን አልጠፋም ገና ዳውት አላደረገም የቲክቶክ ሃይፕ there is more to come ኢትዮጵያ ውስጥ ምንም በቲክቶክ ምን ተሰርቷል ያላሰበው አልተነቀማ ገባ የተሰራል ይሄ እኔው 6 አመት ነው ኦልሞስት 5 አመት ከና 6 አመት ተሰራው ግን ሰክሰሱ የመጣው ኦልሞስት እቺ 2 አመት ምናምን ነው በደንብ በቃ ማሳካት ነገር ትሪም ተበልቶ አልተነሳም ብሏል ምን ይርክት ሷርለ ነኝ ያገር ትሪ ተበልቶ አልተነሳም ያውታ ተበልቶ ተነስቷል ትሪ እኛ ገና አልተበላበት እውነቱን ነው እንደዛ ነው ምንም አልተሰራ the next best thing TikTok ነው trust me ይሄንን የዛሬ አመትም የዛሬ 2 አመትም በቃ ይሄ እንትኑ የሚቀጥለው የሚሆነው as long as ሰው ኮንተንት ክሬት ባደረገ ቁጥር as long as ይሆን እንትና ጥሩ ነገር በተገኘ ቁጥር በደንብ ደግሞ አሁን ነው እኮ ሰው እየፈለሰ እየመጣ ያለው አሁን እቺና አመቱና ምን እኮ በኢትዮጵያ ውስጥ ትልቁ ኮንተንት ክሬተር አዶናይ አሁን 6 ሚሊዮን ትልቅ ነው ኦፍ ኮርስ ግን ውጭ ያሉትን ኮንተንት ክሬተሮች ያቸው ገባህምልን ኢትዮጵያ ውስጥ ያለውን የስልክ ተጠቃሚ አሁን ነው ወደዚህ እየመጣ ያለው by the way አሁን እኔ በእንትን አያቸዋለሁ ምን ያክል ቪዲዮ ፖስት አድርጎ ምን ያክል ፎሎወር አገኘ የሚለው ነገር ብዙ አያቸዋለሁ አስተውለህ ከሆነ በአንድ ሺና በሁለት ሺህ ቪዲዮ ፖስት አድርጎ 40 እና 50 ሚሊዮን ተከታይ ያለው ሰዎች አሉ ውጪ ብታያቸው እኛ ሀገር ደግሞ ሰበላድሮ እኛ ሀገር ካለው ተጠቃሚ አንፃር አሁን የላይክ መጠን የሚባለው ነገር ታየዋለ የፎሎ መጠን ያለው ተጠቃሚ እኛ ሀገር አሁን ስንት በጣም ቀላል ማሳያ ምን እንደሆነ ታውቃለህ 10 ሚሊዮን ሰው ይሆናል 80 ምናምን ሚሊዮን ላይክ አለው የኔ አካውንት 80 ሚሊዮን ላይክ ነው የኖረው 4 ወር ተዘግቷል የሆነ የተዘጉበት ጊዜ ያለው ያ ሁሉ ጊዜ ያለው እነዛ ሁሉ ጊዜያቶች ተዘግተው ስቲል 2 ሚሊዮን ነው ፎሎወር ገባ ሬሾውን ተስተለው አሁን ትላልቅ ኮንተንት ክሬተሮች ይመጡኛል የውጪ እና ሳይው አንዳንድ ጊዜ ላይካቸው ከኔ በታች ነው ፎሎወራቸው አንገናኝ ገባ ምንድነው ተጠቃሚው ይሄ ሪቻችን ልክ አይደለም ሪቻችን በቃ ይሄ ኢትዮጵያ ውስጥ እየሰፋ ሲመጣ
ገና ኮንተንት እንትኑ አሁን ነው የወጡ ኢንተርናሽናል ሰሚቶች አሁን ነው እየመጡ ያሉት ባለፈው ነበሩ ጎብኝቶ ነበር አፍሪካ ውስጥ ያሉ ኢንፍሉዌንሰርስ ትክክል ሶ አዲስ ነገር እየመጣ ነው ማለት ነው ገባ there is more to come ገና ብዙ መስራት የምንችልበት እድል አለ ሶ ኮንተንት የመስራት ሀሳብ አላችሁ ሰዎች ካላችሁ እኔ ምክሬ do it ጀምሩ start today it's not late አሁን ራሱ እውነት start today ብቻ እንዲሽ ምረጡ የሆነ ነገር መርጣችሁ ቢሆን ሌላ ካለንም ቀረቤታ ሊሆን ይችላል ብዙ ሆቢዎችክንም እምነትክንም ማኔጅ ያረክ ነው እየኖርከላ እና ይሄ ለብዙ ሰዎች በተለይ ደግሞ ንግድ ላይ ሃየር አቺቨር የሚባሉ ሰዎች ስታይ አንድ ነገር ላይ ብቻ ናቸው እና ለማታውቁ ሰዎች ሙሴ ጧጧት ተወሰኑ ቀናት ኳስ ይጫወታል ጂም ይገባል ከዛ ቪዲዮ ይሰራል ቸርች ይሄዳል እኛን ያገኘናል ከዛ ቸርች እና እነዚህ ግን ማታ ቤቱ ነው ሁሌ በጣም ነው የሚገርም ሶ እንዴት ነው የላይፍ ስታይል ማኔጅመንት የሚባለው ነገር ፕላስ ደግሞ እኔም አሁን ፐርሰናሊ ሆቢ ያለው ይብጥሪ አይመስልኝ ምክንያቱም ከህይወት ቢዚነቱም ሊሆን ይችላል ትረሳዋለህ የሆነ ነገር ውስጥ ገባለህ ግን ደግሞ ቼክ አታረጋውም ምናምን እና what your hobby ስትለው ሙዚቃና ፊልም ከማየት ውጪ ሌላ ሆቢ የሚጠቅስልህ ሰው እኮ የለም ውስን ሰው የሚጠቅስልህ እነዛ ሰዎች ደግሞ ሃየር አቺቨር የምትላቸው ሰዎች አይደሉም ሶ አሁን ትላልቅ የሚባሉ አቺቭ ያደረጉ ያሉ ሰዎች ጋር ስትሄድ በአንድ ነገር ላይ ነው በጣም ፎከስ አድርገው በቃ እዛ ላይ ናቸው ያሉት እንዴት ነው ሙሴ ሌሎች ነገሮችን ማኔጅ የሚያደርገው እግር ኳስ ላይ ቀጥለህ የእግር ኳስ ክለብ መጫወት ትፈልጋለህ ወይ ነው ከሀገር ወጣ በደንብ እፈልጋለሁ ኧረ እባክህ እውነት ጥያቄዎች ለክሊፕ በጣም ነው የሚሆኑት ግን መሀል ላይ ቁምነገር እግር ኳስ ክለብስ አይ it's not ያን ያህል ከባድ አይደለም ማለት እንዴት ነው አሁን የኔ ስራ ፍሌክሲብል ነው ማለት ልክ እንደጨረስን ስልኬን አንስቼ ፖስት አደርጋለሁ ምንም ከብደኝ መስራት ከዛ ደግሞ አንደኛ ዜናውን መፈለጉ የትኛው ዜና ይሆናል የሚለው ነገር ለብዙ ሰው ከባዱ ስራ ይመስለኛል ስለኔ ከዛ እሱን ዜና ይሄ ምንድነው በራስ ቋንቋ መገለበጥ ሰው በለመደ መገለበጥ እሱ ስራ ይመስላል ለኔ ምንድነው ረጅም አመት ሰርቼበታለሁ ዜናውን ያዩት ኮንተንቱን ጭቅላቴ ውስጥ እንትን ለዋለሁ ዴቨሎፕ አደርገዋለሁ የቱ እንደሚፈልግ የቱ እንደማያስፈልግ አውቀዋለሁ ከሀተታ ዜና ላይ ትንሽ ክሊፕ ማውጣት ከባድ ነው ከዛ ደግሞ አንዱ ዜናውን መፈለግ ራሱ ቤት ስለሆነ ለምሳሌ ኳስ የጥጦትኩኝ ስልኬ ላይ ነው በቀዳኛ ትሆናለህ የሆነ ሰዓት ላይ ስልኬን መፈለግ አለብኝ ስልኬን መነካካት አይቀርም ስልኬን እየነካካው ዜና ካገኘው ወጥቼ ሰርቼ እመጣለሁ ዜናውን ማስቀጠሉ እንትን አይደል ከዛ የቸርቹ ደግሞ ለኔ እሱ ስቴብል እንደሆነ የሚያደርገኝ አንድ ነገር ብዬ አስባለሁ ከዛ ራሴን ለመመለስ በጣም ጠቅሞኛል ብዬ አስባለሁ ማንም ሰው ከእግዚአብሔር ጋር ኮኔክሽኑ ምንም ቢሆን ሰርቬር ማድረግ አለበት ብዬ አላሰብም ይሄ በጣም ትክክለኛ ክርስቲያን ቀጥ ያለ መንገድ ምናምን ሄደ ሆኜ አይደለም ወይ በጣም ዲቮትድ የሆነ ሰው ሆኜ አይደለም ግን አትሊስት ያቺን መጠብቄ መቀጠል እፈልጋለሁ ገባ ምንም ቢሆን በቃ ቸርች ጋር ያለኝን ነገር በተቻለ መጠን አንብቤ በተቻለ መጠን ጸልዬም እሱን ማስቀጠል እፈልጋለሁ ከዚ እኔ ሴን ያደርገኛል ብዬ ማስበው እሱ ነው በቃ ሜንታሊም ስትሮንግ እንዲሆን ካለው ያልኩ ነገሮች አሁን እንደቀልድ እንደዚህ ያሳልፈ የምትለው ነገር ሜንታሊ አይጎዳኝም አትለው ዞሮ ሜንታሊ መጎዳት አይቀርም ሰውነ ስሜት ይኖርሃል በምንስ ታደርጋለህ ተፈጥሮ ነገር ወደ ኋላ ምን አራስ ነው ይላል አምላክ ልንቀይ ብዙ ነገሮች አሉት ነገሩ ግን እሱ ላይ የሚጣቅመኝ ምንድነው ከእግዚአብሔር ጋር እንዴት ነው ከክርስቶስ ጋር ያለኝ ነገር ስቴብል ማድረግ መቀጠል አለብኝ በቃ አሁን ይሄ አንዳንድ ሰው አያስፈልግም ይልሃል ወይ አንዳንዱ ሰው ደግሞ እንትን ይልሃል ይሄ ጥግ ይዛል እኔ ብዙ ነገሮች ላይ ጥግ የለኝም ብዬ አስባለሁ በቃ መሆን ያለበት ነገር አድርጌ በህይወቴ መቀጠል አለብኝ ከጁ ኳስ ምጮቶ እንዳሁን ኳስ ወዳለሁ ከዛ ጂም መስራት አለብኝ ብዬ አስባለሁ ከጓደኞቼ ጋር እንገናኛለን እና እንዳልኩ ስራዬ በጣም ፍሌክሲብል ነው በቃ ሰው እኮ የሚይዘው ምንድነው ስራው ፍሌክሲብል አይደለም ነው አብዛኛው ሰው ገባ ለኮንተንት ደግሞ ብዙ ሰው ኮንተንት እንደዚህ አይደለም የኔ ዜራ በቃ መኪናስ ጆክ ውስጥ እና ሄዲ ስራ እንደዛ ነው ትንሽ ግን የሆነ ነገር ሰው እንዴት ነው አንድ ለሰውነቱ ከዛ ለነፍሱ የሆነ ነገር ያስፈልገዋል ለገንዘብ የሚያገኝበት የሆነ ነገር መስራት አለበት እነሱን አንድ ላይ አድርጎ ነው መቀጠል የሚችለው የሆነ ነገሩ ከደከመ እንት ማለት አለበት ያስባው ይሄ ራሱ ምክንያቱም ነፍስ ደግሞ ስጋ ጠንክሮ ይሄ ያለ በቃ እንትን ሆነ ጥያቄ በጣም ብር ኖሮ ጥያቄ ምናምን የሚኖርበት ሰው ልትሆን ይችላል ከዛ ደግሞ በጣም ሳቲስፋይድ ሆነ ሜንታሊ ኢሞሽናሊ የፋይናንሻል ፕሮብሌም ሊኖርበት ይችላል ሁለቱንም ደግሞ አንድ ላይ አድርገህ ጤና ሊጎል ይችላል ገባ ተቻለ መጠን እሱን እንደዛ አድርገህ መሄድ ተቻለ ነው ብዬ አስባለሁ
24 ሰዓት አለ በቀን ውስጥ በ24 ሰዓቱ ታውቃቃቸዋለህ ብሏል። ሸዋዝንገር ነው ይተኛለሁ ወይና እንቅልፍ ጥሩ ነገር ባይዜ በጣም ቅድም ምክር መስጠት ካለበት እሱ ነው። እኔ አሁን ፐርሰናሊ መክረው በደንብ ራስን ማሳለፍ በጣም ነው ተኛ ሆነ ዛሬ የምርን አሁን ኢንሳኒቲን እያጣመት መጣው እንቅልፍ ባጣ ቁጥር ኢንሳኒቲ ሳይሆን ኢንሴን ይሆንክ የምትሄደው እሺ እንግሊዝኛ አዳለጠኝ ብቻ ይሁን። ሌላ ብዙ ሰው ይጠይቃል ብዬ ማስበው እስር ቤት የመጀመሪያ ቀን ስትገባ ምን ይመስል ነበር? የሻማ ሰጥተሃል ወይ ዘፍናል? የሻማ ሰጥቻለሁ እኔ በጣም ከባድ ነበር ኤክስፒሪየንስ። ከባድ ሳይሆን እንዴት ነው የመጀመሪያ ቀን ስትገባ ከዛ እኔ አሁን ከሰው ጋር የመግባባት ምናምን እንትን አለብኝ። ብዙ ቶሎ አልቀላቀልም ከሰው ጋር ወዲያው ምናምን ይሄ ነው ፍላጎቱ ሳይሆን ፍላጎቱ አይ ቲንክ እኔ እንጂ ከሰው ጋር የመግባባት ችግር ኖርብኝ ያለና ከዛ ደግሞ እንዴት ነው አላህ የሆነ ፌመስ ሰው ሆነ ነው የምትገባው። እስር ቤት ገባ ሆነ ሬፑቴሽን አለ ሰው እንትን የሚለውና የተፈጠረ ያለው ነገር አያውቁትም እነሱ። አንተም አዲስ ነህ እነሱ እናንተ አዲስ ናቸው እንዴ ይላል ሰው። ከዛ ደግሞ የገባውበት ሰዓት ቆጠራ ሊጀመር ሰው ሁሉ ተወታች 11 ሰዓት ላይ 11 ሰዓት 12 ሰዓት አካባቢ ነው የገባሁት እና በቃ ህዝቡ በሙሉ እያለ ተግባታ ያየ ነገር በቃ እንትን አይደል እሱ ነገር ነው። ትንሽ ፎቶ ነሳ ስልክ የለም ወይ እና ከዛ ወዲያው ግን ደስ ይላል። ምን እስር ቤት ማለት እንደዚህ እንደምታስበው አይነት ኤክስፒሪየንስ አይደለም በእውነት ነው። አይ I'm just saying መታሰሩ ሳይሆን እኔ ያ ኤክስፒሪየንስ በእውነት አልከበደኝም። እውነቱን ስነግራችሁ ማለት የሆነ የሚከብዱ ነገሮች አሉ። ኒዲዝ ነው ብለህ ታስባለህ? ያ ኤክስፒሪየንስ ለኔ በጣም አስፈልጎኝ ነበር። 10 ኪሎ ጨምሬ ነው የወጣሁት። በጣም አርፌ ነው የወጣሁት። እኔ እስር ቤት ተኝተህ በደግ እግዚአብሔርን እበላለሁ። በሁለት ቀን አንድ መጽሐፍ ጨርሳለሁ። ጂም እንትን ውሃ አለ በሱ ስፖርት ውሎ እንዴት ነው ታውቀህ? ከእንቅልፍ ትነሳለህ። እሺ ስራል እስኪ የእስር ቤት ቭሎግ እንዴት ጌት ሬዲ ዊዝ ሚ ስራል እስኪ ከእንቅልፍ ትነሳለህ። ሁላችሁም አንድ ላይ የምትቀሰቀሱት ክፍል አለ ቤት የሚባል አለ። እሺ ክፍል አለው። ከእንቅልፍ ትነሳለህ ትቆጠራለህ። እሺ ከዛ በኋላ በቃ ይቡሎ ይጀምራል ማለት ነው። ከዛ ከእንቅልፋችን ተነስተን ተቆጥረን ስንመለስ እኔ ስፖርት መስራት ጀምራለሁ። ሌሎችም ስፖርት የሚሰሩ ልጆች አሉ። ከነሱ ጋር ስፖርት እንሰራለን። ከዛ በኋላ ጥያቄ ይጀምራል። እሱ ጥያቄ ሲመጣ ቤተሰብ ይመጣል፣ ጓደኞች ይመጣሉ። ቤተሰብ ምግብ ይዞ ይመጣል። ስፖርት እንደጨረስን ሸወሮ ስጅት ጥያቄ ሲጀመር ምግብ መጥቶን ከዛ ምግብ ለኔ ነው የምልህ ቆይ እነግርሃለሁ። ከዛ ምግብ እንበላለን። ከዛ በኋላ መጽሐፍ ማንበብ ነው የምጀምረው። ሌላ ምንም ነገር የለኝም ማለት አወራለሁ እንትን ይላል። ግን ከሰው ጋር ታወራለህ ግን መጽሐፍ ታነባለህ። ግርግሩ አሳርፈዋል ማለት ነው። እንዴ በጣም እውነት ያለው እስር ቤት ከባድ ቦታ ነው። ለማንም የምመኝበት ቦታ አይደለም። እኔ ከነበረብኝ ይሄ በቃ ከድካም አረፍኩበት ነው ቦታው ብዬ የማስበው እንጂ ለሰው በጣም ከባድ ቦታ ነው። ከዛ እንዳልኩህ አሁን ለኔ ተመችቶ እንደወጣሁት ቤተሰብ የማይጠይቀው ሰው አለ እዛ መሀል በችግር የገባ አለ። የምርም እንትን የሚለው ነገር አለ ገባ። ይሄ በጣም የሚያስጠላ ቦታ ነው። እንደምታስቡት አይነት ቦታ ለማንም ማለም ነው ቦታ ነው እስር ቤት እንደምታስቡት አይነት ቦታ አይደለም። ስተኛ በስ ቦታ ካለ አርጋ ነው እኔ ስለወሩ እኔ ያወሩት እንደወሩት አይነት ቦታ ለኔ አሁን በጣም እንዴት ነው አስፈልጎኝ ነበር ትላለህ። በቃ ሰዓት ላይ ከዛ ምንም እንደንትን ነው ገባ። ተገነጠልኩኝ፣ ሐሳብ የለብኝም። በቃ አንተ መጽሐፍቱን ማነበው ቀኑ ሙሉ እንትን ነው። ከዛ ማታውን ይሄ እርስ በርስ ስለምታወራ የብዙ ኤክስፒሪየንስ አለ እዛ። እኔ እስር ቤት በጣም ይገረመኝ የሆነ እንትን ትልቅ ሃየር ኦፊሻል ሊገባ ይችላል፣ ታች ያለውም ሰው ሊገባ ይችላል። እኩል ነው የምናወራው ገባ። ስናወራ ኤክስፒሪየንሳችን አንድ ነው። እዛ ቦታ ምንም አይደለም። ከዛ ደግሞ የሆነ ጽንፍ ይዞ ሲበጠብጥ የነበረ ሰው ታገኛለህ። የሆነ ጽንፍ ይዞ ሲዋጋ የነበረ ሰው አለ። የሆነ ነገር እዛ ይገናኛል። ቤስት ፍሬንድ ሆኖ ነው የሚወሩት እና እዚህ ተራሪ ተወጋ ኮንቨርሴሽኑ አንድ ዘቅ እና እንትን ይላል። ከዛ ከሰዎች ጋር ብዙ ነገር ትማርበታለህ። በእውነት እኔ በጣም ብዙ ነገር ተምሬበት ነው የወጣሁት። ብዙ አይነት ሰው አለ። ህይወት ምን እንደሚያጋጥምህ አታውቅም። እውነት ነው። በቃ ምን እንደሚደረግ ታገኝበታለህ እዛ ቦታ። ስንት ቀን ነበር የታሰርከው? እኔ ኦልሞስት 40 ቀን 38 ቀን አካባቢ ሜንታሊ በ38 ቀን 17 ኪሎ ጨመርከው? 11 ኪሎ ጨምሬ እቺና ገብቼ በፍ ሆኜ ወጣሁ። አይ ሜንታሊ እንዴት ነበር? የመጀመሪያዎቹ ጊዜ ይከብዳል። ከዛ የተላመድኩኝ መምጣት ጀመርኩኝ። አክሴፕት አደረኩት። ከዛ ምን ይከብዳል መሰለህ እስር ቤት ነገ ትፈታለህ
የሆነ ሰው መጥቶ እንደዚህ ትሆናለህ እንደዚህ አይነት ነገር አለ ምናምን ያለ የሚነግርህ ነገር ኤክስፔክት ታደርጋለህ። ከዛ ኤክስፔክት አድርገህ ያ ነገር ሳይሆን ሲቀር እሱ ዲስፖይንት ያደርጋል። 2 ቀን ይደብርሃል። ከዛ ተመለሳለህ ወደ እንደዚህ ነገር ተፈጠረ እንደዚህ ተባልክ እንደዚህ ሆንኩ እሱ ነው እንትን የሚል አይ ቲንክ የሚከብደው ነገር ተስፋ ማድረግ ነው። ምን ላይ እንደምታስቀምጠው ተስፋህን በጣም እንትን አትለው። ከእግዚአብሔር ጋር ቢፈረድብህ ትቀመጣለህ ታውቃለህ። ቢፈረድብህ ታውቃለህ። በቃ እንደዚህ ቆያለሁ። አሁን ግን አታውቀውም ምንድነው የኔ ጉዳይ የሚለውን ነገር ከዛ ከእግዚአብሔር ጋር በጣም ክሎዝ አደረገኝ። በጣም መጸለይ ጀመርኩኝ። እስር ቤት በጣም መልሼ መጻፍ ጀመርኩኝ። እስር ቤት ውስጥ ድሮ ጽፍ ነበር። እሱን ሆቢን መልሼ አገኘሁት። ኧረ እባክህ ጻፍክ። ኬዙ ምንድነው? ዋው እሱን ለማያውቁ ሰዎች ኬዙ እስር ቤት ስትል ይሄ ልጅ ምን አጥፍቶ ነው? እኔ ማስታወቂያውን ነበር የሰራሁት፣ ግን ኬዙ ፍርድ ቤት ሲነበብ አንተ ነበርክ ዋናው ተብሎ ነው እንትን የተባለው። ከዛ ሌሎች ኢንፍሉዌንሰሮችም ብዙ የሰሩ ነበሩ፣ ግን አይ ዶንት ኖ ዋይ ቃሏ አይ ቲንክ እኔን ጠይቁኝ የምትለው ቃል እሷ እንትን አለች። ከዛ ደግሞ አንተ ነህ ዋናው የሚለው ነገር መጣ እና እሱ እንትን ምንም እንትን የለውም። ክስም አልተከፈተ። በቃ ይሄ ተጠርጣሪ ወጣው ነው እንትን። ከዛ ደግሞ አይ ቲንክ እኔ ኤክስፔክት ማላረግ ሰው ነኝ። በዛ መሰለኝ ያልከበደኝ ብዙ እንትና መጥቶ ይጠይቀኝ እንትና እኔ ስወጣ አያቴን ቲንክ ዩ ያታለሁ ስለጠይቅሽ እኔ ምንም የምትመጣ እውነት ከአያቴ ጋር በጣም ቅርብ ነኝ። እኔ አያቴ ነች ያሳደገችኝ። ከአያቴ ጋር በጣም ክሎዝ ነኝ፣ ግን ከሰው ኤክስፔክት አላደርግም ብዙ። አይ እኛንም ቲንክ አላደርግም። እኛም ጠይቀናል፣ ግን እዚህ ጋር ለመናገር አልጠይቁኝም። አልቀን የመጣው እና ይወርዝ አይምሬን ኤክስፔክት ስለማላደርግ ማለት እንትና መጣ አልመጣም ከኔ በላይ እንደውም ቤተሰብ ከብዶታል። እንዴት እንትና አይመጣም እንዴት እንትና አይጠይቅም ምናምን ይሄ ሰው ጋር እኔ በቃ መብቱ ነው። የሆነ ሰው መጠየቅ ፍላጎት አለ ያለ መጠየቅ እንትን አለ። በቃ እንጃ እኔ እንደዛ እሱም አንድ አልከበደኝም ብዬ ማስበው እንጂ ለሰዎች እዛ ስናወራ የሚከብዳቸው ምንድነው እንትና ሳይጠይቀኝ ብዙ ሰዎች ጋር የነበረው እንትና እንዴት አይጠይቀኝም እንትና እንዴት አይጠይቀኝም የሚባል ነገር ነበርና አይ ቲንክ እሱ ነው አንድ ብዙ እንዳይከብደኝ አለ። ማን ያልጠይቀ አንተን ሰዎች ብዙ ኢንፍሉዌንሰር የመጣ መስሎታል። የመጣ ኢንፍሉዌንሰር ማን ነው? ኢንፌመስ መጥቷል። ዩቲ መታለች። እኔ እግዚአብሔርን በዚህ ጣት አልቆጥሮም የመጣው ኢንፍሉዌንሰር ዩቲ መጥቷል። ማንዳ መጥቷል። አይ ቲንክ ይሄ ዝቅ ስትልም አጠገቡ የሚሆኑ ሰዎችንም ደግሞ ዲፋይን ያደርጋል ብዬ አስባለሁ። ነው ለምን አልመጡም ይላል ሰው። እንጃ ነው መብታቸውን አለመምጣት ባይሆን እንትና ጠይቆኝ ነበር። መታሰር እንደማይመጣ ነው አሁን እየነገረን ያለው። እኔ ሌላ እንትና ጠይቆኝ በጣም ዲያቆን ሄኖክ ኃይሌ ጠይቆኝ ነበር። ዋው በእውነት አሜዚንግ። ሌላስ በቃ እኔ እንደዚህ ነው ወሰሳይ የምር እየቀለድኩ ይመስሉኛል አይደለም አባባል ለዛቀኝ እና ይሄ አሰብኩት። አሁን እዛ ውስጥ ያልነበረ ኮንቨርሴሽን ስለሚመጣልኝ ነው። እንዴት አይጠይቁም እንዴት እንትና አይመጣም ምናምን እና እንዴት ለምን ይመጣል ማለት እንትና ጠይቀህ ምናምን ብሎ ውስጥ ይወራል ሰው። ከዛ እርስ በርስ ደግሞ እንትና ሳይጠይቀኝ ይባባላሉ። ልጄ እንትን ብላ ኦር እንትና ጓደኛዬ እንትን ለሱ ብሎ እንደዚህ ምናምን የሚባል ኮንቨርሴሽን አለውና እኔ ብዙ ግራ ይገባኝ ነበር። ከዛ መጠይቅ ግን ለነሱ ይጎዳል። ኤክስፔክት አድርገን አይ ቲንክ እኔ አንድ እስር ቤት ውስጥ ያለ ሰው ይሄ ሰው ይፈልጋል የሚባለው ነገር ሰው ይሄ ማየት የምርም እዛ ጋር ስታሰር አታውቁም ፌትም እንደሚሆን ወይ ተፈታለው ወይ እዛው የምትቀረው ነገር እና ሰው የሰው ማየት የሚባለው ነገር ትንሽ ተስፋ የሚያደርገው እሱ ነው። በሙሴ ደግሞ ሳይድ ሰው ምን አለም ደግሞ አለ። እንደ ኢንፍሉዌንሰር ብዙ ማያውቅ ሰው ስትሆን ችግር የለውም፣ ግን የምትታወቅ ሰው ሆነ እስር ቤት ስትገባ ሰው ምን አለ እንዴት ነው እንዴት እያለ ነው ምናምን የሚለው ነገር አይ ቲንክ ታፍ ያደርገዋል። በመጨረሻ ፖድካስታችንን ኦልሞስት እየጨረስን ነው። ለነጋዴዎች የምታስተላልፈው ምክር ንግድ ላይ አንተ ኦልሞስት ላለፉት 6 ዓመታት በሶሻል ሚዲያ ትላልቅ የሚባሉ ንግዶችን ስታስተዋውቅ ነበር። ከራስህም ደግሞ ኤክስፒሪየንስ የተለያዩ ንግዶች ላይ ገብተህ ለመስራት ትንቀሳቀስ ነበር። ለነጋዴዎች ምን መልዕክት ታስተላልፋለህ? ከኔ የተሻሉ ብዙ ነጋዴዎች አሉ ብዬ አስባለሁ። ይሄን ነገር ማናገር የሚችሉ ግን ያው ትረስት ፕሮሰስ የሚባለው ነገር በፕሮሰስ አምናለሁ በጣም ነው። እንዴት ነው ዛሬ ያልመጣው ለውጥ ነገ ይመጣል። ከዛ ደግሞ ምንድነው ይሄ ኮምፓውንድ የሚያደርግ ነገር ነው ብዙ የሚያድገው እና የዛሬው ነገር ብዙ እንትን አይበላችሁ። ይሄ ነጋችሁን አስባችሁ የጅማሬ ታናሽ ቢሆንም ፍጻሜ ግን ታላቅ ይሆናል የሚል ቃል አለ መጽሐፍ እና ሲሪየስሊ ዶ እንትን ማለት በጣም አለበት። ነጋችሁን አስባችሁ ስሩ። ከዛ እያንዳንዱ ነገር እኔ በጣም የጠቀመኝ ነገር ምንድነው ዛሬ ለማድረገው ነገር ለነገ ይጠቅመኛል ወይ የሚሆን ነገር ማለት ዛሬ ላይ የማደርገው ነገር ለነገ ካልጠቀመኝ አለማድረግ ነው።
በቃ እኔ እሱ ነው ብዙ ህይወቴ ላይ ተጠቀመው። የት መድረስ እንዳለብኝ አውቃለሁ፣ የት መድረስ እንደምችልም አውቃለሁ። ስለዚህ ያንኑ ትንሹ ነገር ኢቭን በቃ ከጓደኞቻችሁ ጋር የምትውሉበት ሰርክል ሊሆን ይችላል፣ የምትወዱበት ቦታ ሊሆን ይችላል፣ የምትገዟቸው ነገሮች ሊሆኑ ይችላሉ። እሱ ነገር የምርም በቃ ስራችሁ ህይወታችሁ መሆን አለበት። ከዛ ይሄ ሌላው ይደርሳል፣ ብዙ ነገር ይደርሳል። ኮምፓውንድ ኢንትረስት በሚባለው ነገር እሱን ተጠቀሙበት እና ሁላችሁም ነጋዴዎች ይህን ፖድካስት የዚህን ዩቲዩብ ቻናል ሰብስክራይብ አድርጉ። ሁላችሁም ቤተሰቡ ነው። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት አድርጉ። ለብዙ ሰዎች ላኩላቸው፣ ብዙ ሰዎች እንትን እንዲሉ። አሪፍ ፖድካስት ኮፒ ሊንክ አድርጉ። ሙሴ ሰለሞንን ቀጣይ ትልቀው ብዙ ነገሮችን እንጀምራለሁ ብዬ አስባለሁ። ብዙ ነገሮችን እንጀምራለሁ። እሺ ከእኔ ጋር ነው የምትሰራው እንግዲህ ፖድካስትን አስብ። እንዴት ብዙ ነገሮችን እንጀምራለሁ ብዬ አስባለሁ። ከቲክቶኩ ባለፈ አዳዲስ ፕሮጀክቶችንም የመጀመር ሀሳብ አለን። ሜቢ ፖድካስትን በቅርቡ ልታዩ ትችላላችሁ። ከዛ ባለፈ ወጣቶች ላይ አዳዲስ ፕሮጀክቶችን ይዤ የመጣት ሀሳብ አለን እና ይሄ ብዙ ያለፍኩትን ነገር እኔ ለሌላው እንትን የማለት ሀሳብ አለኝ። ብዙ ነገሮች ላይ እንትን ትላላችሁ፣ ግን አንድ ነገር እርግጠኛ ነኝ የምነግራችሁ ስሜን በየቦታው መስራት ትጀምራላችሁ። መጽሐፍ ሀሳብ የለም እዚህ ጋር ልትገ መጽሐፍ አለኝ፣ ግን አሁን በዚህ እድሜ መጽሐፍ ማለት መጽሐፍ ለመጽሐፍ ጻልጅ ገና ነኝ። ብዙ እኮ ሀሳብ አለ ግን ማለት ስለራሴ ለመጽሐፍ ግን ኖርማል መጽሐፍ አሁን 2 መጽሐፍ ምናምን ከዚህ በፊት ጽፌያለሁ። ኧረ እባክህ እሺ። ምን አንደኛው ወጥቷል፣ አንደኛው አልወጣም። ግን ይሄ እንደ እንትን አንደኛው ሊወጣው ነው እንደ ኮራይተር ሆኜ ነው ደራሲ ሙሴ ሰለሞን። ኦ ማይ ጋድ የምሬ ነው። ባይዘ ለምን መስኩት እኔ ሰምቼ አላውቅም። አሁን ኤዲት እንትን እኔ እንግሊዝ ያውቃለሁ ማራም አላውቅም። አሁን ታውቃለህ ብዙ ጊዜ ነገር እግዚአብሔር ነው ማለት እኔም ዛሬ ነው ማለት ምንም አይነግረንም። አይ እውነት ግን እንደዛ እንትን አለኝ ብዙ በደንብ የመጽሐፍ እንትን አለኝ። ምንድነው ርዕሱ? አይ ምንም በቃ እንደ ቀልድ ነው የታየው። አልነግራችሁም። እኔ ደርሼበት እነግራችኋለሁ፣ ችግር የለም። ግን ብቻ እንደዛ እንትን ያልኩት ሀሳብ አለኝ። ከዛ በተጨማሪ ወጣቶች ብዙ ፕሮጀክት የምር ቁም ነገር የመስራት ሀሳብ አለኝ። ቀጣይ ማን ይምጣ? ቀጣይ እኔም በጣም የምወደው ሰው ቢመጣ ብዬ የማስበው እንግዲህ ኤርሚያስ አመልጋ። በእውነት እንደ ነጋዴ ብቻ ሳይሆን እንደ ሰውም እንትን ትሉበታላችሁ ብዬ የማስበው የእውነት እኔ በጣም የሚመቸኝ ሰው። ኮስት የሆነ ሀሳብ የለም ይሄ ሾው። እኔ ኤርሚያስ አመልጋ ሲመጣ እኔ ራሴ ብጠይቀው ደስ ይለኛል። በጣም አሪፍ፣ በጣም አሪፍ። አንዳችን ያሰርፈናል። በጣም አሪፍ። ስለዚህ እናመሰግናለን። መተህ ሼር ስላደረከን አይዲያዎች። ሙሴ ሰለሞን በዚህኛው ሳይድ ምን አይነት ሰው እንደሆነ ዲፕሊ በደንብ ሰው እንዲገባ አድርገህ ከራስህ ህይወት ተሞክሮችም አስገብተህ ስለመከርከን ስላስተማርከን እናመሰግናለን። እኔም ማክፈራችሁ ስለጠራችሁ ያመሰግናለሁ። ደርስበታለሁ፣ ሊያስብበታል እንደምደርስበት ደግሞ እንተማመናለን። አሜን። ትልቅ ነጋዴ ሆነ ሙሴ ሰለሞን ትሬዲንግ ትልቅ ነጋዴ ብለን እንደምመጣ እዚህ ቦታ ድጋሚ እንደምንጋብዝህ ተስፋ እናደርጋለን። ስለነበረን ቆይታ ለሰዎች ለምን ሙሴን አቀረባችሁት በነጋዴ ፖድካስት ላይ የሚል ጥያቄ ከመጣ ለዛ ጥያቄ መልስ አንድ በጣም ብዙ ውጣ ወረዶችን በጣም ብዙ ትላልቅ የሚባሉ ስራዎችን በሱ ኢንዱስትሪ ውስጥ የሰራ ሰው ስለሆነ ነው። ከዛ በመቀጠል ግን በእኛ አስተሳሰብ ንግድ የማንኛውም ሰርቪስ እና የማንኛውም ቫሊዩ የማንኛውም ፕሮዳክት ኤክስቼንጅ ነው። ስለዚህ ሙሴ የሚያገኘው ወይም ደግሞ የሙሴ ንግድ የሙሴን ሰለሞን ስም መገንባት ነው። ከዛ በዛ በመጠቀም የተለያዩ ነጋዴዎችን የተለያዩ ንግዶችን በማስተዋወቅ ሙሴ እንደ ብራንድ ስራ ይሰራል ማለት ነው። በተመሳሳይ መልክ ይሄ እንደ ንግድ ስለምንቆጥረው ነው እዚህ ያቀረብ ነው ማለት ነው። ብዙ ሰዎች ቲክቶከር ብለው ጀስት መውረድ የሚያስቡም ሰዎች አሉ። ቲክቶከር ትንሽ ነገር ብለው የሚያስቡ ሰዎች ግን በአሁኑ ሰዓት ላይ ትላልቅ ኢምፓክቶችን ትላልቅ ነገሮችን እየሰሩ ያሉት ያው እነ ሙሴ ናቸው። ቲክቶከሮች ናይላ አይ ችግር የለም። ዛሬ ሙሴ ነው እንግዲህ ችግር የለም። እናመሰግናለን እስካሁን ስለተከታተላችሁ። እስካሁን ሰብስክራይብ ካላደረጋችሁ ምን ትላችኋለህ?
ሰብስክራይብ በተመሳሳይ ፕሮግራም በተመሳሳይ ሰዓት በተመሳሳይ ቦታ እስከምንገናኝና በሌላ በአዲስ እንግዳ እስከምንገናኝ ድረስ ቸር ቆዩን ብለን ይህን ፖድካስታችን እንዘጋለን ማለት ነው። መልካም ጊዜ